የኢትዮጵያ የሙዚቃ ንጉስ ጥላሁን ገሰሰ ከ1933 እስከ 2001 ዓመተ ምህረት። ምዕራፍ 11 የመገናኛ ብዙሃን ዋይታ። ታላቁ ድምጻዊ ሚያዝያ 12 ቀን 2001 ዓመተ ምህረት በሞት ሲለይ መርዶ ለኢትዮጵያ ሕዝብ በእጅጉ አስደንጋጭ ነበር። የጥላሁን ሞት የሀገር ውስጥና የዓለም መገናኛ ብዙሃን ዋነኛ ትኩረት ሆኖ በሰነበተበት ሰሞን ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ጠቅላይ ሚኒስትር መለስ ዜናዊና ሌሎች የፌዴራል መንግስት ባለስልጣናት፣ የክልል ርዕሳነ መስተዳድሮች፣ ልዩ ልዩ የህብረተሰብ ክፍሎችና አድናቂዎች የሀዘን መግለጫ አስተላልፈዋል። የሬዲዮና የቴሌቪዥን ጣቢያዎች ያለማቋረጥ ስራዎቹን አቅርበዋል። የተለያዩ ጋዜጦች ስለ ሙዚቃ ተስተውና ስለ ቤተሰባዊ ህይወቱ የተለያዩ ዘገባዎችን አቅርበዋል። ስለ እርሱ ከቀረቡት መሰረታዊ ነገሮች መካከል ስለ ቤተሰቡና ስለ ትዳር ህይወቱ በርካታ ነገሮች ተጽፈዋል። የወላጅ አባቱና እናቱ ጉዳይ ተነስቷል። ታላቁ ድምጻዊ በህይወት በነበረበት ወቅት ከኢትዮጵያ ደራሲያን ማህበር አባላት ጋር ቃለ መጠይቅ ባደረገበት ጊዜ የት ቦታ እንደተወለደ፣ አባቱና እናቱ፣ አያቶቹ እነማን እንደሆኑ፣ የሚስቶቹና የልጆቹ ሁኔታ አስመልክቶ ዝርዝር መልስ ሰጥቷል። ህይወቱ ካለፈ በኋላ ግን ጋዜጦች ጥላሁን የት ተወለደ ለሚለው ጥያቄ የተለያዩ መልሶች ሰጥተዋል። ለምሳሌ አዲስ አበባ ጠመንጃ ያሽ ሰፈር ፊት በር ከወሊሶ በቅርብ ርቀት ላይ በምትገኘው ጎሮ ወረዳ የሚል ነው። እርሱ ግን በህይወት እያለ ጠመንጃ ያሽ ሰፈር መወለዱን አረጋግጧል። ምን ያህል ሚስቶች እንዳሉት ጋዜጦቹ ጥያቄ ከጠየቁ በኋላ መልስ ያሉትን ሁሉ አስነብበዋል። በሰርግ ያገባቸው 3፣ 5፣ 6 እና ከዚያ በላይ በማለትም ዘግበዋል። ስንት ሚስቶች እንዳገባ ራሱ የሰጠው ምስክርነት ስላለ ያንን ማገናዘቡ ይጠቅማል። ምን ያህል ልጆች አሉት ለሚለው ደግሞ ከ5 እናቶች 15 ቁጥራቸውን ማወቅ አይቻልም ወዘተ የሚሉ መላምቶችን ደርድረዋል። የልጆቹ ቁጥር 14 መሆኑን ግን ራሱ በአንደበቱ አረጋግጧል። በ1985 ዓመተ ምህረት አንገቱን ታርዶ የመግደል ሙከራ በተደረገበት ወቅት ሙከራው ማን እንደፈጸመበት ተጠይቆ ሆድ ይፍጀው የሚል መልስ ስለሰጠ ጥላሁን ከልጅነቱ ጀምሮ ድብቅና ምስጢራዊ ባህሪ ያለው መሆኑን የተናገሩና የጻፉም አልጠፉም። በጉርብትናና በአብሮ አደግነት በቅርብ እናውቀዋለን የሚሉ ሰዎች ጥላሁን የተወለደው ከወሊሶ በቅርብ ርቀት ላይ ከምትገኘው ጎሮ ወረዳ ነው ቢሉም እርሱ ግን አዲስ አበባ ውስጥ መወለዱን በአጽንኦት ተናግሯል። እናቱ ጌጠነሽ ጉርሙ እንደሚባሉ ጥላሁን ቢገልጽም ሌሎች ግን ጌጠነሽ ታፋ ናቸው ይላሉ። ወላጅ አባቱ ገሰሰ ወልደ ኪዳን እንደሆኑ እርሱ ቢናገርም አንዳንዶቹ አቶ ገሰሰ ንጉሴ ናቸው ብለዋል። አንዳንዶቹም አቶ ገሰሰ ንጉሴ የጥላሁን ክርስትና አባት ሲሆኑ ዘመናዊ ትምህርት የቀሰሙና ጠበቃም ስለነበሩ ጥላሁንን በልጅነት ይዘው በነጻነት የሙዚቃ ፍቅሩን እየተወጣ እንዲያድግ አድርገውታል ብለው ይናገራሉ። ነገር ግን ድምጻዊው በህይወት በነበረበት ጊዜ ከኢትዮጵያ ደራሲያን ማህበር ጋር ቃለ መጠይቅ ሲያደርግ ስለ አቶ ገሰሰ ንጉሴ አባትነትም ሆነ አሳዳጊነት ምንም የተናገረው ነገር የለም። ይልቁንም በሚገባ አሳድገውኛል የሚላቸው አያቱን ወይዘሮ ነጌ ዲንሳን ነው። እርሱ ለእናቴ አንድ ነኝ ቢልም ወይዘሮ ብዙነሽ ገሰሰና አቶ ታደሰ ገሰሰ የሚባሉ እህትና ወንድም እንደነበሩት ተዘግቧል። በመሆኑም አባቱን በተመለከተ መሰናዘሪያ ጋዜጣ በሚያዝያ ወር 2001 ዓመተ ምህረት እትሙ እንደዘገበው አባቱ አቶ ገሰሰ ወልደ ኪዳን ዘብሔረ ቡልጋ ወይንም አቶ ገሰሰ ንጉሴ ሳይሆኑ አመያ በተባለ ሀገር የሚኖሩ ለገሰ የሚባሉ ሰው ናቸውም ተብሏል። ስለዚህ ጥላሁን በእናቱም በአባቱም ኦሮሞ ነው የሚሉ በርካታ ናቸው። እናቱም ከእርሳቸው ጋር በጉርብትና በሚኖሩ ባልና ሚስት መካከል በተፈጠረ ግጭት ባል ሚስቱን ሊመታ ሲተኩስ እጅግ ውብ የነበሩት የጥላሁን እናት ጠቡን ሰምተው ሮጠው ሲገቡ ግንባራቸውን ተመተው እንደሞቱ የጥላሁን አብሮ አደግ የሆኑት ወይዘሮ ገልግሌ ወልዱ ተናግረዋል። በሰዓቱም አቶ ክንፈ ፈረጃ የተባሉ ሰው ተጠርጥረው ታስረው የነበረ ሲሆን በደርግ መንግስት የስልጣን መልቀቂያ ወቅት ላይ ባልታወቀ ምክንያት ከእስር እንደተፈቱ የወሊሶ አካባቢ ነዋሪዎች በሰፊው የሚያወሱት ወሬ መሆኑን ተጠቁሟል። ሽጉጥ የተተኮሰባቸው ወይዘሮ የሺ የሚባሉ ሴት እንደነበሩና ሽጉጡ በሚተኮስበት ወቅት እጃቸውን ሲዘረጉ እጃቸውን አቁስሎ ያለፈው ጥይት የጥላሁንን ገሰሰን እናት ወይዘሮ ጌጤ ጉርሙን እንደገደላቸውና የወይዘሮ የሺ እጅም ጠባሳ ትቶ እንዳለፈ ወይዘሮ ገልግሌ ያውቃሉ የሚሉትን ተናግረዋል። ጥላሁን ገሰሰ ወልደ ኪዳን ዘብሔረ ቡልጋ መባሉና የተወለደውም አዲስ አበባ ነው ተብሎ መነገሩ የሚያውቁትን የወሊሶ ሰዎች ግራ እንዳጋባቸው አዲስ ነገር ጋዜጣ ጽፏል። በተመሳሳይ መልኩ ራጂ ጋዜጣ ሚያዝያ 30 ቀን 2001 ዓ.ም
ባሰፈረው ጽሑፍ እንደገለጸው የጥላሁን ገሰሰ ሕይወት በእጅጉ አወዛጋቢ መሆኑን ዘግቧል። ጋዜጣው አቶ አለማየሁ ዳባን ምንጭ አድርጎ እንደዘገበው የጥላሁን እናት ከአራቱ የኦሮሞ ጎሳዎች አንዱ ከሆነው ኮኖ ጎሳ የተወለዱ ናቸው። ስማቸውም ጥላሁን ገሰሰ እንደተናገረው ጌጤ ጉርሙ ሳይሆን ጌጤ ኢታአ ነው። የተወለዱበት ቦታም ቀደም ሲል ኮዶ ተብሎ የሚጠራ ሲሆን በወሊሶ ተራራ የተከበበ መሆኑን ተናግረዋል። በአሁኑ ወቅት ጎሮ ወረዳ ተብሎ ይታወቃል። ጥላሁን የእናቱን የትውልድ ቦታ አቶ አለማየሁ ከገለጹት ጋር ከሞላ ጎደል ተመሳሳይነት ባለው መልኩ ገልጾታል። ወላጅ አባቱን በተመለከተም አቶ አለማየሁ እውነተኛ አባቱ አቶ ለገሰ የሚባሉ ሳይሆኑ አቶ ቀበታ በየነ ናቸው ብለዋል። ጥላሁን ቀበታ በየነ ይባላል። የጥላሁን እናት ወይዘሮ ጌጤ ከአቶ ቀበታ ጋር ሲጋቡ በሁለተኛ ሚስትነት ነበር። ተጋብተው በተፈጠረው አለመግባባት ወይዘሮ ጌጤ ጥላሁንን ጸንሰው እያሉ በወቅቱ ባለጸጋ ወደ ነበሩት አባታቸው ኢታ ቤት ይመለሳሉ። ነገር ግን ወይዘሮ ጌጤ ወደ ወላጅ አባታቸው ቤት መመለሳቸው የአባትን ክብር የሚነካ በመሆኑ ወደ እናታቸው አገር አመያ ወረዳ ሄደው እንዲኖሩ ተገደዋል። የጥላሁን እናት ወይዘሮ ጌጤና የእናቱ እናት ወይዘሮ ነገኤ በጊዜው ከወሊሶ አካባቢ ርቀው ለመሄድ በወሰኑት መሰረት በአምቦ በኩል ወደ ወሎ እንደተጓዙና ለጥቂት ጊዜ ወሎ ውስጥ እንደቆዩ ጽንሱ እየገፋ ሲመጣም ወደ አዲስ አበባ ተመልሰው የወሊሶ ሰዎች በብዛት ወደሚያርፉበት ጠመንጃ ያዥ ሰፈር እንዳረፉና ወይዘሮ ጌጤ እዚሁ ቦታ ከዘመድ ጋር እንዲቆዩ ሲወሰን እናታቸው ወይዘሮ ነገኤ ዲንሳ ግን ወደ ወሊሶ ከተማ ተመልሰው ቤት በመከራየት በአነስተኛ ንግድ ተሰማርተው እንደነበር የአቶ አለማየሁ ገለጻ ያስረዳል። ወይዘሮ ጌጤ የመውለጃ ጊዜያቸው ሲደርስ ከአዲስ አበባ ወደ ወሊሶ በመሄድ በእናታቸው በወይዘሮ ነገኤ ቤት ጥላሁንን እንደተገላገሉና የሕፃኑንም ስም ጥላሁን እንዳሉት ከዚያም ሕፃኑን አያቱ ዘንድ ወሊሶ ትተው ወደ አዲስ አበባ እንደተመለሱ ይገልጻሉ። አቶ ገሰሰ ንጉሴ ግን ሀብታምና የጥላሁን አያት ጎረቤት ስለነበሩ ክርስትና እንዳነሱት ጥላሁንም ከእርሳቸው ልጆች ጋር ከብቶቻቸውን እያገደ እንዳደገና ጠቅልሎም ወደ እርሳቸው ቤት እንደገባ በክርስትና አባቱም ስም ጥላሁን ገሰሰ ንጉሴ ተብሎ እንደተጠራ ያወሳሉ። አቶ አለማየሁ ዘብሔረ ቡልጋ የሚለው ገለጻ ከየት እንደመጣ ግራ ገብቶኛል ይላሉ። የጥላሁን አባት ገሰሰ ንጉሴ ናቸው ቢባል እንኳን እርሳቸው የወሎ ሰው እንጂ ቡልጌ አይደሉም። ስለዚህ ጥላሁን ቀብር ላይ ዘብሔረ ቡልጋ ተብሎ የተነበበው አገላለጽ ከየት መጣ ብለው ይጠይቃሉ። የጥላሁን ገሰሰ ያክስት ልጅ የሆኑት ወይዘሮ አድባሪቱ አሰፋን መገናኛ ብዙሃኑ ስለሚሉት ጉዳይ የኢትዮጵያ ደራሲያን ማህበር ስራ አስፈጻሚ ኮሚቴ አባላት አነጋግረዋቸው በሰጡት አስተያየት መሰረት ግን የጥላሁን አባት ስም አቶ ገሰሰ ወልደ ኪዳን እንደሆነ ከወሊሶ ጠፍቶ ወደ አዲስ አበባ መጥቶ ዶሮ ማነቂያ ያረፈባቸው አክስቱ ወይዘሮ አሰለፈች ወልደ ኪዳን መባላቸውን አቶ ገሰሰ ወልደ ኪዳን በሕይወት ዘመናቸው 2 ልጆችን መውለዳቸውን አረጋግጠዋል። የመጀመሪያ ልጃቸው ጥላሁን ገሰሰ ሲሆን ቆይተው ፍሬው ገሰሰን ወልደዋል። እርሱም በምስራቅ በኩል ዘምቶ ሲዋጋ ሞቷል። ጥላሁን ከባለቤቱ ከወይዘሮ አስራት ጋር በነበረበት ወቅት አባቱ አቶ ገሰሰም አብረዋቸው ይኖሩ ነበር። በኋላም ለብቻቸው መኖር ሲጀምሩ ጥላሁን እየተመላለሰ ይጠይቃቸውና ይረዳቸውም ነበር። የአባቱና የሴት አያቱ መኖሪያ ቤትም ኮልፌ ነበር። ቤታቸው ግን ዛሬ የለም፣ ተሸጧል። አቶ ገሰሰ ወልደ ኪዳን አንድያ የሆነውን ልጃቸውን ጥላሁንን እንደ አይን ብሌን ይመለከቱት ነበር። የአቶ ገሰሰ እናት ወይዘሮ ሀበሻና አባታቸው አቶ ወልደ ኪዳን የኋላም ጥላሁንን እንደ ብርቅ ያዩት ነበር። የጥላሁን አባት አቶ ገሰሰ ወልደ ኪዳን አንድ ወቅት በጥላሁን አማካኝነት ሲኒማ ራስ ተቀጥረው ይሰሩ ነበር። ወይዘሮ አድባሪቱ አሰፋ የጥላሁን ወላጅ አባት ወሊሶ ይኖሩ የነበሩት አቶ ገሰሰ ንጉሴ እንዳልሆኑም በአጽንኦት ተናግረዋል። ጥላሁን አባቱን አቶ ገሰሰ ወልደ ኪዳንና ወላጅ እናቱን ወይዘሮ ጌጤን አስታርቆ በአንድ ላይ እንዲኖሩ ጥረት ማድረጉን ወይዘሮ አድባሪቱ አረጋግጠዋል። ሁለቱ በአንድ ላይ ለመኖር ባይችሉም አባቱንም እናቱንም በየግላቸው ይረዳ ነበር። ለሁለቱም ወላጆቹ አስፈላጊ የወር ወጪ ያደርግላቸው እንደነበርም አስረጅነታቸውን ሰጥተዋል። ምዕራፍ 12 ምስክርነት። የዘፈን ምርጫ እንዲጀመር ምክንያት የሆነው ጥላሁን ነው። መጋቢ 50 አለቃ ተፈራ ሽበሺ፣ የጠቅል ሬዲዮ ጣቢያ የድምጽ ቀረጻ ቴክኒሻን። የክብር ዘበኛ ጠቅላይ መምሪያ የጠቅል ሬዲዮ ጣቢያን በ1948 ዓመተ ምህረት አቋቋመ። ለጣቢያው አገልግሎት ለማበርከት የሚችሉ ሰዎችን ከየክፍሉ ማሰባሰብም ተጀመረ። በዚህም መሰረት የግጥም ደራሲዎች፣ የሙዚቃ ደራሲዎች፣ ድምጻውያን፣ ዘፋኞች እንዲሰባሰቡ ተደረገ። ይሄው ምክንያት ሆኖም ጥላሁን ገሰሰ በህዳር ወር 1949 ዓመተ ምህረት ወደ መምሪያው መጣ።
ማን ይዞት እንደመጣ አላስታውስም። ስቱዲዮ ከገባ በኋላ በደንቡ መሰረት ፈተና መውሰድ ስለነበረበት እንዲዘፍን ተጠየቀ። እሱም ዘፈነ። በጊዜው የነበርነው አዛዦች ከቴክኒሻን እኔ እነ ሸዋንዳኝ ወልደየስ ጥላሁን በዘፈነው ዘፈን እጅግ በጣም ደስ ተሰኘን። ቁመናው መልኩም ሆነ ድምጹ እጅግ በጣም ደስ አሰኘን። እኔ በታዘዝኩት መሰረት ጥላሁን ሲዘፍን ድምጹን እቀርጽ ነበር። ሻምበል አስራት ደፈርሱ የሚባሉት የኛ አለቃ ስለተካሄደው ቀረጻ ለጀነራል መንግስቱ ነዋይ ሪፖርት ሲያደርጉ እኛ ጥሩ ዘፋኝ አግኝተናል ብለው ይነግሯቸዋል። ጀነራል መንግስቱ ነዋይም የተቀረጸውን የጥላሁንን ዘፈን ከሰሙ በኋላ እስቲ የዘፋኙን መልክ ሊየው ብለው ወደ ስቱዲዮ በመግባት በልዩ ሁኔታ ለግርማዊ ቀዳማዊ ኃይለ ሥላሴ በተዘጋጀው የስቱዲዮ ማረፊያ ላይ አረፍ ብለው ጥላሁን እንዲዘፍን ተጠየቀ። ሲዘፍን በመስታወት ውስጥ ይከታተሉት የነበረው በጥልቅ ተመስጦ ነበር። ጥላሁን ግን አላያቸውም። ከዚያ በኋላ ጥላሁን ተጠርቶ እነ ጄኔራል ዘንድ ቀረበ። ጄኔራሉም ጥላሁንን ድምጹ እጅግ ያማረ መሆኑን ከገለጹለት በኋላ የት እንደሚሰራ ጠየቁት። ጥላሁንም እኔ ሀገር ፍቅር ማህበር ነው የምሰራው ብሎ መለሰላቸው። ጄኔራል መንግስቱም መልሱን ከሰሙ በኋላ እዚያ የምትሰራ ከሆነማ አቶ መኮንን ሀብተወልድ ጃንሆይ ዘንድ እየከሰሱኝ ስለተቸገርኩ እንዴት አድርገን እንቀጥራለን አሉት። በመቀጠልም ወታደር መሆን ትፈልጋለህ የሚል የመፍትሄ ሐሳብ አቀረቡለት። ጥላሁንም የለም ጌታዬ እኔ ወታደር መሆን አልፈልግም አላቸው። ጄኔራሉም ትንሽ አሰብ አድርገው እንግዲያው በቦርጌስ ወይም በሲቪል ቀጥረንህ የወታደር ልብሱን ብናለብስስ አሉት። ጥላሁንም እሺ ጌታዬ በማለት በቀረበለት ሐሳብ መስማማቱን ገለጸ። ቀጥሎም በጄኔራሉ ትእዛዝ መሰረት የሚሊታሪ ልብስ ማለትም የአንድ ወታደር ሙሉ ትጥቅ ከግምጃ ቤት ወዲያው እንዲመጣ ተደርጎ ጥላሁን እንዲለብስ ተደረገ። ከዚያ ዕለት በኋላ ጥላሁን ገሰሰ ዘፈን እየዘፈነ በራዲዮ በሚተላለፍበት ወቅት ዘፈኑን በሚሰሙ ሰዎች ዘንድ ሁሉ ጥላሁን ገሰሰ የሚባለው ወጣት ምን አይነት ይሆን፣ እንዴት ያለ ባለሙያ ነው እየተባለ ከያቅጣጫው ከፍተኛ የአድናቆት መልእክት ይሽጎደጎድልን ጀመር። ከሚቀርብልን አድናቆት በመነሳትም በጠቅል ራዲዮ የዘፈን ምርጫ ፕሮግራም ማስተላለፍ ጀመርን። በጊዜው ፕሮግራማችንን የምናስተላልፈው ማክሰኞ፣ እሁድና ሐሙስ ነበር። እውነቱን ለመናገር ከሚተላለፉት ዘፈኖች መካከል 95 ከመቶ የጥላሁን ገሰሰ ዘፈኖች ነበሩ። እንዲያው ባጭሩ የኢትዮጵያ ሕዝብ ጥላሁንን ማወቅ የጀመረው ከዚያን ጊዜ ጀምሮ ነው ማለት ይቻላል። በጥላሁን ጉዳይ ንጉሱ ለዳኝነት መሰየማቸውን አስታውሳለሁ። የ50 አለቃ ዘውገ ገብረ መድህን በክብር ዘበኛ የሙዚቃ ክፍል የውዝዋዜ አሰልጣኝና የግጥምና ሙዚቃ ደራሲ። ጥላሁን ገሰሰ በ1949 ዓመተ ምህረት ከሀገር ፍቅር ማህበር ወደኛ ሲመጣ ገና ለግላጋ ወጣት ነበር። መልከቀናና ቆንጆም ነበር። ጥላሁን በሀገር ፍቅር ማህበር ውስጥ ይሰራ በነበረበት ጊዜ ተደናቂነትን ማትረፍ ጀምሮ ነበር። ወደ ክብር ዘበኛ በመጣበት ወቅትም እግዚአብሔር በሰጠው ጸጋ ወዲያው ነው ተወዳጅነትን ያገኘው። ወደ ክብር ዘበኛ መምጣቱን የሰሙት አቶ መኮንን ሀብተወልድ ግን ሳይውል ሳያድር እጅግ ከፍተኛ ተቃውሞ ማቅረብ ጀመሩ። ጥላሁን ገሰሰ የሚባል ወጣት ድምጻዊ ወደ እናንተ ዘንድ መጥቷልና በአስቸኳይ መልሱልን የሚል አቤቱታ ለአዛዣችን አቀረቡ። ለቀረበውም አቤቱታ አዛዣችን ጀነራል መንግስቱ ነዋይም እኛ እዚህ ቀጥረነዋል፣ ከቀጠርነው በኋላ ጥላሁንን መልሰን የምንሰጥበት ምክንያት አይኖርም የሚል መልስ ሰጧቸው። በጀነራሉ መልስ ብስጭት የገባቸው አቶ መኮንን ሀብተወልድ ግርማዊ ጃንሆይ ዘንድ ቀርበው ስለ ጉዳዩ አቤቱታ ያቀርባሉ። አቤቱታ መቅረቡን የሰሙት ጀነራል መንግስቱ ይሄ ከሆነማ እንግዲያው ጥላሁን ምንም እንኳን በሲቪል የተቀጠረ ቢሆንም የወታደር ልብስ እናልብሰውና ወታደር መሆኑን እንግለጽ፣ ይህንንም የምናደርገው በወታደርነት ቀጥረነዋል የሚል መረጃ ማቅረብ ስላለብን ነው። ቀጥታ ከግምጃ ቤት የወታደር ልብስ ይውጣና እንዲለብስ ይደረግ በማለት ትእዛዝ ይሰጣሉ። ጥላሁንም የተሰጠውን የሚሊታሪ ልብስ እንደ ማንኛውም የጦር አባል እንዲለብስ ተደረገ። አቶ መኮንን ሀብተወልድ እልህ ተጋብተው ስለነበር ግርማዊ ንጉሠ ነገሥት ዘንድ ቀርበው እኛ ዘንድ ሀገር ፍቅር ማህበር የነበረውን ድምጻዊ ጥላሁን ገሰሰ የሚባል ወጣት ወደ ክብር ዘበኛ ሙዚቃ ክፍል ወስደውብናል በማለት ስሞታ አቀረቡ። ግርማዊ ንጉሠ ነገሥትም ጀነራል መንግስቱን አስጠርተው እንዴት ነው እናንተ ጋር ልጁን ወስዳችሁታል ወይ በማለት ይጠይቋቸዋል። ጀነራሉም አይደለም ንጉሥ ሆይ ጥላሁን እኛ ዘንድ መጥቶ በክብር ዘበኛ ሰራዊት ውስጥ በእግረኛ ወታደርነት ተቀጥሯል። በወታደርነት ከተቀጠረ በኋላ ደግሞ እንደገና ተመልሶ እንዲሄድ ሕጉ አይፈቅድም። አንድ ወታደር ከተቀጠረ በኋላ ማንም ሰው ሊወስደው ስለማይችል እንደ ማንኛውም የሰራዊቱ አባል በወታደርነት ተቀጥሯል ሲሉ መለሱላቸው። ግርማዊ ንጉሠ ነገሥትም ጉዳዩን ካዳመጡ በኋላ ታዲያ እንግዲህ በወታደርነት ከተቀጠረ በኋላ አገሬን አገለግላለሁ ብሎ ከሄደ ምን ትፈልጋላችሁ በማለት በክቡር አቶ መኮንን ሀብተወልድ ላይ ፈረዱ። ጥላሁን በዚያው እኛ ዘንድ ቀረ። ከዚያ በኋላ ይሰራ የነበረውን በሲቪልነት ነው።
የወታደር ልብስ እንዲለብስ የተደረገው የችግሩን መንገድ መዝጋቱ አስፈላጊ ስለነበር ነው። ጥላሁን በክብር ዘበኛ ሰራዊት ውስጥ በነበረበት ወቅት እጅግ ጨዋ ነበር። በጊዜው እድሜው አነስ ቢልም መልካም አእምሮ የነበረው ልክ እንደ ወታደር አቋም ያለው ታዛዥ፣ የሚሰጡትን ዜማም ሆነ ግጥም በራሱ ፈጠራ እግዚአብሔር በሰጠው ጸጋና እውቀት አሳምሮ ለሕዝብ ስለሚያቀርብ በአጭር ጊዜ ውስጥ ተቀባይነትን ሊያተርፍ በቅቷል። ራሱ በድምጹ ቀምሮ የመፍጠር ታላቅ ችሎታ ነበረው። ለዚህም ያበቁት ታላቁ የግጥም ደራሲ ሻምበል አፈወርቅ ዮሐንስ፣ በሙዚቃው ግርማ ሀደጎ፣ በግጥም ደግሞ እነገዛኝ ደስታ፣ ሰይፉ ኃይለ ማርያም፣ አየለ ማሞ፣ ተዘራ ኃይለ ሚካኤልና ሌሎችም ናቸው። መደበኛ ወታደር ባይሆንም በአቋሙና በዲሲፕሊኑ እውነተኛ ወታደር ነበር። የ50 አለቃ ሸዋንዳኝ ወልደየስ የውዝዋዜ አሰልጣኝ። በመሰረቱ ጥላሁን ገሰሰ ውትድርና ባይቀጠርም በተፈጥሮ ቁመናውና በትእዛዝ ተቀባይነቱ ወታደር ነበር። በጊዜው ሻምበል አፈወርቅ ዮሐንስ የቲያትር ክፍል ኃላፊ ነበሩ። ጥላሁን ወታደራዊ ስልጠና ማለትም የሰላምታ አሰጣጥ፣ ግራ ቀኝ የመሳሰሉትን መሰረታዊ ትምህርቶች እንዲማር ተወሰነ። እኔም እንዳሰለጥነው ትእዛዝ ተሰጠኝ። ጥላሁን በአእምሮ እጅግ ፈጣን ስለነበር በአጭር ጊዜ ትምህርቱን ለመቀበል ችሏል። እንዲያውም ከሌሎች ወታደሮች የተሻለ ሆኖ ተገኘ። ከዚያ በኋላ የወታደር ልብሱን አውልቆ በሲቪልነት ማገልገል ጀመረ። ሌላው ደግሞ ጥላሁን ገሰሰን ድምጽህን በዚህ አውጣ፣ ድምጽህን አውርድ የሚለው ማንም ሰው አልነበረም። በተፈጥሮ የታደለ ስለሆነ ከመድረክ ውጪ ሳይለማመድ መድረክ ላይ ወጥቶ ወዲያው ፈጥሮ በማቅረብ ተመልካችን የሚያረካ ባለሙያ ነው። ጥላሁን የመጀመሪያ ሚስቱን በወጣትነት ዘመኑ ሲያገባ እኔ ሚዜው ነበርኩ። ያገባትም ሴት ቤቷ ፊት በር አካባቢ ነበር። ብዙ ጊዜም አብረው አልቆዩም። በጊዜው ትዳሩንም አያውቀውም ነበር። ከዚያም ባንኮ ዲ ሮማ አካባቢ ይኖሩ የነበሩትን እናቱን ቀን በቀን በድንገት ሰው ገደላቸው። የቅርብ ጓደኛው ስለነበርኩ ስለ እናቱ ሞት መጀመሪያ የሰማሁት እኔ ነኝ። እዚያው ባንኮ ዲ ሮማ አካባቢ ሄጄ የእናቱን አስክሬን ከወደቀበት ያስነሳሁት እኔ ነኝ። አስክሬኑንም ምኒልክ ሆስፒታል እንዲደርስ አድርጌያለሁ። ጥላሁንን የምንጠብቀው እኛ ነን። ጥላሁን ፈላጊው ብዙ ነው። ከማንም በላይ ስለሚጫወት ዕውቀቱም ሆነ ቁንጅናው ከማንም በላይ ስለሆነ ሰዎች ክፉ ነገር እንዳይፈጽሙበት እንሰጋ ነበር። ክፍለ ሀገር ለስራ ስንንቀሳቀስ እንኳን አልቤርጎ ስንይዝ ጥላሁን ለብቻው ወጥቶ እንዳይዝናና የሚተኛበትን ክፍል እሱ ከገባ በኋላ በላዩ ላይ ቆልፌ ቁልፉን የሚይዘው እኔ ነበርኩ። ይህንንም የማድረገው ክፉ እንዳይደርስበት በመጨነቅ ነበር። በጊዜው በሱ ላይ ክፉ ቅናትና ምቀኝነት በመስራት የታወሩ ብዙ ሰዎች እንደነበሩ አስታውሳለሁ። ከጊዜ በኋላ የደረሰበትን የኢትዮጵያ ሕዝብ ሁሉ አይቶት የለ። የሱ ከኛ መለየት ማለት ደግሞ የኛ ክፍል የክብር ዘበኛ ኦርኬስትራ ሞተ ማለት ነው። በኔ በኩል አንድ ፕሮግራም አዘጋጅተን ጥላሁን ዘግየት ያለ እንደሆነ ሙሽራ የቀረ ያህል ይጨንቀናል። መጣ አልመጣ እያልንም በሩን እናያለን። ሲመጣ ደስታችን ሌላ ነው። የክብር ዘበኛ ሙዚቃ ክፍልን ብድግ አድርጎ ያነሳው ጥላሁን ራሱ ነው። ጥላሁን ጨዋ፣ ሰው ወዳድ፣ ቂም የማያውቅ ሰው ነው። በእርግጥ አንዳንዴ ሲበሳጭ ኩርፊያ አለችበት። ወዲያው ደግሞ ተመልሶ ይጫወታል። ሁለገብ ባለሙያ በመሆኑ እኔ ብቻ ሳልሆን የኢትዮጵያ ሕዝብ እንደሚወደው የታወቀ ነው። ከ1949 ዓ.ም ጀምሮ ጡረታ እስከወጣበት እስከ 1974 ዓ.ም ድረስ አብረን ነበር። እኔ የሰጠሁት ዜማ ስትሄድ ስከተላት የሚለው ነው። የ50 አለቃ ገዛኸኝ ግጥሙን አመጣ። ጥላሁን አሜሪካ ሄዶ እኔም ልጆቼ ዘንድ እዚያው ሄጄ ተገናኘን። እዚያ ሕዝቡ እንደ ተአምር ይጠብቀዋል። እያነከሰ በአንድ እግሩ ሲጫወት ተመልካቹን በሙሉ አስለቅሷል። ጥላሁን ከማንም በላይ አገሩን የሚወድ ሰው በመሆኑ ምክንያት የአገሩን አፈር በሕይወቱ ረግጦ ማረፉ ይህ ትልቅ ምስክርነት ነው። እኔ ለጥላሁን 2 ግጥሞች ሰጥቼዋለሁ። እነሱም እኔስ መስሎኝ ነበር፣ ሁለተኛው ደግሞ ስትሄድ ስከተላት የሚል ርዕስ ያላቸው ናቸው። ቀደም ያሉ የዘፈን ግጥም ደራሲያን ግጥማቸው ፊት ለፊት የሚዋጋ አይደለም፣ ውስጥ ወይራ ነው። ሰምና ወርቅ አድርገው ነው የሚጽፉት። ጥላሁን ግን በሚጫወትበት ጊዜ ቁልጭ ብሎ ግልጽ ወጥቶ ሲያበቃ ይንጸባረቃል። የሚያሳምረው እሱ ነው። ለምሳሌ ጥላሁን የሚዘፍነውን ዘፈን ሌላ ሰው ሲዘፍነው ፈጽሞ አድማጭም አያገኝም። ጥላሁን በሚጫወትበት ጊዜ የደረሰውን መልእክት አጉልቶ ነው የሚያሳየው። ለምሳሌ ጥላሁን የሚጫወተው እኔ አላማረኝም የሚል ዘፈን አለ። ከመፈንቅለ መንግስት ሙከራ በኋላ በ1954 ዓ.ም ክብር ዘበኛ ፈርሶ እንደገና በምንቋቋምበት ወቅት ጊዜው በጣም አስቸጋሪ ነበር። በጊዜው እነ ሻምበል አፈወርቅ የሚገጥሙት ግጥም የሚማታ አይነት ግጥም ነው። በጊዜው ደራሲያን ውስጥ ወይራ ግጥሞች ይደርሳሉ። ዘፋኙ ደግሞ ግጥሞቹን ሲያንጸባርቅ የፖለቲካ ትግል መስሎ ይታያል። የሞተውን ዜማ
ጥላሁን ሲጫወተው ህይወት ይዘራበታል። ጥላሁን ከሞያው ውጪ ከህዝቡ ጋር ያለው ግንኙነት ወደር የለውም። ጥላሁን የሚዝናና የሚጫወት አብሮ የሚጠጣ አብሮ የሚደሰት ሰው ነው። እንዲህ ያደርጉኛል ብሎ እንኳ ግምት ውስጥ አይገባም። ያጠቁኛል፣ ክፉ ነገር ያደርጉብኛል አይልም። 5 6 7 8 ሆነን ስንጫወት ያነጋንበት ጊዜ አለ። ጥላሁን ጨዋታ ወዳን ነበር። በዘፈን ጀምረን በመዝሙር ተሸኝቷል። ሻለቃ ባሻየ ለማሞ የክብር ዘበኛ የሙዚቃ ክፍል ተወዛዋዦች አሰልጣኝና ድምጻዊ። ቀደም ሲል የነበሩት ገጣሚያን በሰል ያለ ግጥም እንደሚጽፉ እናውቃለን። የእነሱን ፈለግ በመከተል እኔም በበኩሌ ግጥሞች ለመጻፍ ሞካክሬ ነበር። እርግጥ በዚያን ሰዓት ውስጡ ትንሽ የሚዋጋ ግጥም ይጻፋል። ያም ቢሆን ሳንሱር የሚባል ነገር ነበር። ሳንሱር ካላለፈ ደግሞ ሊያስሩን አይችሉም። ያንኑ ተሟግተን ነው ትንሽ በሰል ያሉ ግጥሞች ለጥላሁን የምንሰጠው። አስመስሎ ሳይሆን ሆኖ መስራት የሚችለው ጥላሁን የተሰጠውን ከደራሲ በበለጠ አሳምሮና አቀነባብሮ ነው የሚሰራው። ለምሳሌ ዋይ ዋይ ሲሉ የተሰኘውን ዘፈን እንደርሱ ዝፈነው ቢሉኝ አልዘፍነውም። ያኔ እሱ እያነባ ነበር ይጫወት የነበረው። ጥላሁን የሰጠነውን ነገር አሳምሮ በመስራቱ ከሚወዱትና ከሚያደንቁት አንዱ ነኝ። በመጨረሻ ላይ የሚቆጨኝ ነገር ቢኖር ያን ያህል ዘመን አብረን ኖረን ማለትም ከ1949 ዓመተ ምህረት ጀምሮ አብረን ስንኖርና ብዙ ስራ ሰርችለታለሁ። ይችን የመጨረሻዋን ዘፈን ስራልኝ ብሎ ከአሜሪካ ደውሎልኝ እየሰራውለት ሳለ በመጨረሻ ላይ 6 ሙዚቃዎች ሰርተውለት አልቆልሃል በመጣ ጊዜ ታጠናዋለህ ስለው ምን ሆንክ አየለ አንድ የኔ ሐሳብ አልተካተተም አለ። እኔም ምንድነው ብዬ ጠየቅኩት። ምስጋና የሚለውን ጨምርበት አለኝ። ያንን ምስጋና የተሰኘውን በዜማ ሞከርኩት። እኔም ጎበዝ ገጣሚ የሆነችውን አስቴር የተባለችውን ልጅ ግጥሙን አንቺ ስሪልኝ፣ በኔ በኩል ዜማውን ሰርቻለሁ አልኳት። ያንን ዜማ ጨርሰን አዚመን ላክንለት። ጥላሁንም ዜማውን ሲያጠና ቆይቶ ሰሞኑን እመጣለሁኝና እዚያውን ሰራዋለን ብሎ ስልክ ደወለልኝ። ቅዳሜ ዕለት ጠዋት ለጓደኛው አንድ ሞባይል ልኮልኝ እንግዲህ ሰሞኑን ስቱዲዮ ገብተን እንሰራለን ያለኝ ትዝ ይለኛል። ያም ስራ ሳይሳካ ቀረና ያንን ምስጋና የሚለውን መዝሙር አብሮ አደግ ጓደኞቹ እነ መሐሙድ፣ እነ ደበበ፣ ፀሐይ ዮሐንስ፣ ቴዎድሮስ ታደሰ ሌሊቱን ሰርተው ጨርሰው አስክሬኑ በሚሸኝበት ሰዓት ተዘምሯል። በዚያን ሰዓት በቦታው ጥበት ምክንያት አስክሬኑ የሚገኝበት አካባቢ አልነበርኩም። ቴሌቪዥን እያየው ነበር። የዚህ ዜማ ደራሲ አየለማሞ ብሎ የፕሮግራሙ መሪ ሲያስተዋውቅ ሐዘን ሳይሆን ከፍ ያለ ደስታ ነው የተሰማኝ። በዘፈን ጀምረን በመዝሙር ተሸኝቷል። የጥላሁን ገሰሰ ታሪክ ተወርቶ የሚያልቅ አይደለም። ጥላሁን ገሰሰ ከሚናገራቸው ነገሮች አንዳንዶቹን አስታውሳለሁ። የራሴን ብሶት እናገራለሁ ብዬ የጻፍኩትን ግጥም ካነበበ በኋላ ይህችማ የራሴንም በር ታንኳኳለች ይላል። በአንድ ወቅት እኔ ያለ ምክንያት ታስሬ ነበር። ያንን የታሰርኩበትን ምክንያት ለመናገር ስል አንድ ግጥም ደርሼ ነበርና ይህንኑ ግጥም እንደሚከተለው ለጥላሁን አነበብኩለት። በሆነው ባልሆነው ምን ነው መጠመዴ፣ የልፋቴ ዋጋ እንደዚህ ሆነ እንዴ፣ የሰው መብት አልነካው ወይ ሕግ አልተላለፍኩ፣ እንዲያው ባሉ ባልታ በነገር ተገረፍኩ። ጥላሁንም ግጥሙ ካዳመጠ በኋላ ይህን ግጥም ከሙዚቃ ጋር ተቀናይቶ አንተ አትዘፍነውም እኔ ነኝ የምዘፍነው አለ። እኔ ልናገረው የነበረውን በተሻለ ሁኔታ እሱ ስለገለጸው በበለጠ ረክቼበታለሁ። በዚህ ምክንያት እስራቴ አልቆጨኝም። ትዝ እንደሚለኝ ዘመን መለወጫ ላይ 5ቱም የሙዚቃ ቡድኖች ከብሔራዊ ቲያትር ቤት የሙዚቃ ትርኢት ያቀርቡ ነበር። ዘፈኑ ከመቅረቡ በፊት ሳንሱር ይደረጋል። ሳንሱር ከተደረገ በኋላ ይፈቀዳል። በነገራችን ላይ ሳንሱር የሚደረገው ከናለባበሱ ጭምር ነው። የጥላሁንን ዘፈን ሳንሱር የሚያደርገው ማን ነው ቢባል ህዝቡ ነው። ጨዋታውን ካዩ በኋላ ወዲያው ይተረጎማል። ይህንን ነገር የሚጠባበቁ ደግሞ አሉ። ጥላሁን ከብሔራዊ ቲያትር ቤት ሲዘፍን አቁሙ የተባለበት ጊዜ ነበር። በማግስቱ ዘፈኑ ሳንሱር ተደርጎ በዚያው ቀረ። ዘፈኑ የቀረው በ1952 ዓ.ም ሲሆን ግጥሙም የሚከተለው ነው። መቼ ደስታን ፈለኩ ለግል ህይወቴ፣ በጅምር ቀረ እንጂ ውጥኑ ምኞቴ። የሚከተለውም ግጥም እንዲሁ ታግዷል። ወይ 8ኛው ሺህ ወይ አዱኛ ብላሽ፣ የባሰ እንዳይመጣ እሰጋለሁ ጭራሽ። ሻምበል አፈወርቅ ዮሐንስ አልቻልኩም በሚል ርዕስ በ1953 ዓ.ም ግጥም በመደረስ ጥላሁን እንዲጫወት ይሰጡታል። ጥላሁን ጥሩ አድርጎ ቢዘፍነውም ወዲያው ሻምበል ዮሐንስ በግጥሙ ምክንያት መታሰራቸውን አስታውሳለሁ። ጥላሁን ቢማር ኖሮ ከብዙ ውጥንቅጦች ሊተርፍ ይችል ነበር። ከመራዊ ስጦታ። ጥላሁን ገሰሰ ያወኩት በቀድሞ ማዘጋጃ ቤት የሙዚቃና የቲያትር ማስፋፊያ ክፍል ሰልጣኝ ሆኜ ነው።
በጊዜው ዕድሜ 16 ዓመት ሲሆን የጥላሁን ዕድሜ ደግሞ 14 ዓመት ነበር። በ1946 ዓመተ ምህረት ከሀገር ፍቅር የባህል ሙዚቀኞች ጋር በማዘጋጃ ቤት አዳራሽ ሙዚቃ ለማሳየት መጥቶ በነበረበት ጊዜ ነው የተዋወቅነው። ያኔ የተጫወተው ጥላ ከለላ የተባለውን ዘፈን ነበር። የለበሰውም የሀገር ልብስ ነበር። የቀርከሃ ጥላ ይዞ ነበር። በዚያ ላይ ለጋ እድሜው እፊቱ ላይ ይነበብ የነበረው ስሜቱ የሚደነቅ ነበር። በጊዜው ደንግጬ ነው የቆምኩት። በዚያ በህፃን እድሜው ዘፈኑን በባህሪው በሰውነቱ እንቅስቃሴ አስርጾ ወደ ህዝብ በሚያስተላልፍበት ጊዜ አፍዞኝ ነው የቀረሁት። ትልቅ ራዕይ እንደነበረው በዚያን ጊዜ ለመገንዘብ ችያለሁ። ጥላሁን ከ1946 እስከ 1949 ዓመተ ምህረት ሀገር ፍቅር ይሰራ ነበር። ከዚያ ወደ ክብር ዘበኛ ኦርኬስትራ ነው ሄደው። የክብር ዘበኛ ኦርኬስትራ ክፍል አባላት እጅግ ማራኪ የሆነ ማህበራዊ ህይወትን ሊገልጹ የሚችሉ ትልልቅ ሙዚቃዎችን እየደረሱ ተረባርበው እጅግ ታዋቂ እንዲሆን አድርገውታል። ለዚሁ ለክብር ዘበኛ ኦርኬስትራ ክፍል ያለኝን ከፍተኛ አድናቆት መግለጽ እወዳለሁ። አሰልጣኛችን ሙሴ ነርሲስ ናልባንዲያን ማንም ሰው ዘውድ ወንበር አዘጋጅቶ ንጉስ ሊባል ይችላል፣ ታላቅ ዘፋኝ ለመሆን ግን የእግዚአብሔር ልዩ ጸጋ ያስፈልጋል ይሉ ነበር። ይህን ጸጋ ከተላበሱት መካከል አንዱ ጥላሁን ገሰሰ ነው። ከዚያን ጊዜ ጀምሮ ለጥላሁን ያለኝ አድናቆት በህሊናዬ ውስጥ ተቀርጾ ይኖራል። አጋጣሚ ሆኖ ከጥላሁን ጋር ብዙ ሙዚቃ ሰርተናል። ለምሳሌ በ1954 ዓ.ም ከሀገር ፍቅር የባህል ሙዚቀኞች ከክብር ዘበኛ ኦርኬስትራ ከቀዳማዊ ኃይለ ሥላሴ ቲያትር አሁን ብሔራዊ ቲያትር ወደ 72 አርቲስቶች ተመርጠን በሶቪየት ህብረትና በቻይና ለ2 ወር ትርኢት አሳይተን ነበር። በተለይ ከሶቪየት ህብረት አስተናጋጆቻችን መካከል አማርኛ ቋንቋ የሚያውቁ 6 ሴቶችና ወንዶች ነበሩ። ዋና ዘፋኞቻችን ደግሞ ጥላሁን ገሰሰ፣ ፍሬው ኃይሉና ምኒልክ ወስናቸው ነበሩ። በተለይ ጥላሁን በሚዘፍንበት ጊዜ እነዚህ አስተናጋጆቻችን ፕሮግራሙን አይተው ሰዓቱን ጠብቀው የጥላሁንን ያጫዋወት ስልት እያዩ በከፍተኛ አድናቆት ይመለከቱ ነበር። የጥላሁን ተወዳጅነት ሲለካ በኢትዮጵያውያን ዘንድ ብቻ ሳይሆን ቋንቋውን በማያውቁት የውጭ አገር ሰዎች ዘንድ ከፍተኛ ክብር የነበረው መሆኑን ለመረዳት ችያለሁ። ቀጥሎም ወደ ሱዳን ሄደን ጨዋታ አቀረብን። ጥላሁን ሲጫወት ቁጥሩ 3500 የሚሆነው ተመልካች በሙሉ ከመቀመጫው ተነስቷል። በ1969 ዓመተ ምህረት ቁጥራቸው ወደ 120 የሚሆኑ አርቲስቶች በናይጄሪያ በተካሄደ የሙዚቃ ፌስቲቫል የተሳተፉ ሲሆን ከነዚህ መካከል አንዱ ጥላሁን ገሰሰ ነበር። በዚህም ጊዜም አብሬው ተሰርቻለሁ። በዚያ ቦታ ላይ ከፍተኛ አክብሮት አግኝቷል። በአሜሪካም በአንዳንድ ከተሞች አብሬው ሰርቻለሁ። በአጠቃላይ ጥላሁን ገሰሰ ወደ ብሔራዊ ቲያትር ቤት እንዲዛወር ጥረት ካደረጉት ሰዎች መካከል አንዱ ነኝ። በ1977 ዓመተ ምህረት ይመስለኛል ጥላሁን ታሞ አማኑኤል ሆስፒታል ገብቶ ነበር። ሆስፒታሉ ድረስ ሄጄ ጠይቄዋለሁ። ጥላሁን የተኛው 12 ሰው በተኛበት ክፍል ውስጥ ነበር። ሆስፒታል ያስገባችው ወይዘሮ ብርሃኔ የምትባልና አብራው ትኖር የነበረች ሴት ናት። ማን ከፍሎለት ሆስፒታል እንደገባ አላውቅም። እንደሰማሁት ደሴ ከተማ ከሚገኝ አንድ መድረክ ላይ በሚጫወትበት ጊዜ ህዝብ እያየው መድረክ ላይ ወድቆ ነው የታመመው። ወደ አማኑኤል ሆስፒታል አምጥቶ ያስገባው ኮምቦልቻ ጨርቃጨርቅ ፋብሪካ ውስጥ የሚሰራ የድሮ ጓደኛው ነው። አማኑኤል ሆስፒታል እጅግ በጣም አስቸጋሪ ነው። የአእምሮ ችግር የነበረባቸው 5 ወይም 6 የሚሆኑ ሰዎች ከጥላሁን ዘንድ መጥተው ጥልዬ እንወድሃለን ዝፈንልን ይሉታል። አንድ ቀን ወይዘሮ ብርሃኔ ባለችበት አንድ ሰው መጥቶ ያ ኮሎኔል እኮ መጣ ሲላት እንባዋ እርግፍ አለ። ምንድነው ብዬ ወጣሁኝ። ስወጣ 2 ሰዎች መጡ። እነሱም ግጥሞች ለጥላሁን ይጽፍ የነበረው ሻምበል ክፍሌ አቦቸርና አንድ ሌላ ኮሎኔል ነበሩ። ሴትየዋን ምን ሆነሽ ነው ብዬ ስጠይቃት ከተሻለው በኋላ የሙዚቃ ክፍል ኃላፊው መጥተው ጠየቁት። እሳቸውን ሲያይ ነው እንደገና በሽታው አገርሽቶበት የታመመብኝ፣ ምላሱ እንደገና ፈነዳ አለች። የሰውየውንም ስም መጥቀስ ባልፈልግም በጊዜው የመጣው ግን ሌላ ኮሎኔል ነበር። ከዚያ በኋላ ክፍሌ አቦቸርን ወደ ውጭ ጠራሁት። ይህ አስመሳይነት አይደለም፣ እኔ ለጥላሁን ሕይወቴንም ጭምር ሰጥቻለሁ። ክፍሌን እንዲህ አልኩት፣ ጥላሁን የአገር ሀብት ነው፣ ቅጥሩም ቢሆን በሲቪል ነው። ያንን ሁሉ ችሎታውን ይዞ እብድ ሆኖ ከሚቀር ለምን ወደ ብሔራዊ ቲያትር አታዛውሩትም? ይህን የመሰለ ታላቅ የኪነ ጥበብ ንጉሥ እንዴት ተበላሽቶ ይቀራል ብዬ አልቅሼ ስነግረው ግድ የለም አስፈላጊውን ጥረት እናደርጋለን፣ በእናንተም በኩል ሞክሩ አለ። ከዚያ በኋላ በጊዜው ለነበረው የብሔራዊ ቲያትር ስራ አስኪያጅ ስለ ጉዳዩ ነገርኩት። እሱ ደግሞ ለሎሬት ጸጋዬ ገብረ መድኅን ነገራቸው። እሳቸውም የባህል ሚኒስቴር ለነበሩት ለሻለቃ ግርማ ይልማ ነገሩ። ሚኒስትሩም ለጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ አስተላለፉ። በእሳቸው አማካይነት ጥላሁን በ710 ብር የወር ደሞዝ ወደ ብሔራዊ ቲያትር እንዲዛወር ተደረገ። ከመዛወሩ በፊት ጥላሁን የወር ደሞዙ 500 ብር ነበር።
ጥላሁን ወደ ብሔራዊ ቲያትር እስኪዛወር ድረስ እኛ የትዕይንት ጥበባት ሙዚቃ በየሳምንቱ ሐሙስ እናቀርብ ነበር። በወቅቱ ግርማ ምስጋና የሚባል ወሎዬ ዘፋኝ ነበር። ይህ ሰውዬ አይነ ስውር ነበር። የጥላሁንን ዘፈን በጣም ይወድና ይጫወት ነበር። በዚያ ትዕይንት ጥበባት የሙዚቃ ፕሮግራም በግርማ አማካኝነት ለአንድ ዓመት ቅስቀሳ አካሄድንበታል። በየሳምንቱ በሙዚቃው ፕሮግራም ላይ ይገኝ የነበረው ተመልካች የጥላሁንን ዘፈን ሲሰማ ያለቅስ ነበር። በመጨረሻ ራሱን ጥላሁን ገሰሰን ጋበዝ ነው። ብዙነሽ በቀለም ነበረች። ግርማ ጤና ነስተሽኛል ፈጽሞ ባላብድም የሚለውን ዘፈን ሲጫወት ጥላሁን አእምሮ ነሶት ከህዝብ መሃል ወጣ። ህዝቡ በሙሉ ተነሳ። ጥላሁን ተለምኖ ነው የተመለሰው። ቀጥሎም ጥላሁን ወደ ብሔራዊ ቲያትር ተዛውሮ ለ4 ዓመት አብረን ሰርተናል። በእነዚህ 4 ዓመታት ውስጥ ከጥላሁን ጋር በአዲስ አበባም በየክፍለ ሀገሩ አብረን ሰርተናል። የአእምሮ ችግር ከደረሰበት በኋላ ህዝቡ ለእርሱ ያለው ፍቅርና አድናቆት ጨመረ። ልጃቸውን በዳሩ ጊዜ ኢምፔሪያል ሆቴል እኔ ለእግዚአብሔር ታዛዥ አልሆንኩም እንጂ እግዚአብሔር ለኔ ብዙ ታምር ሰርቷል። ልጆቼን ለዚህ ሁሉ ቁም ነገር ያበቃልኝ አስራቴ ስለሆነች በእናንተ ስም አመሰግናለሁ ብሎ ለባለቤቱ ሲመሰክር አይቼዋለሁ። በሞተች ጊዜም እጅግ ከፍተኛ መሪር ሐዘን ላይ ወድቆ ነበር። ጥላሁን የራስ መስፍን ልጅ ሂሩትን ሲያገባ ሂልተን ሆቴል 4 ኦርኬስትራ የተፈራረቀ ሰርቷል። ከሷ 2 ልጆች ወልዷል። በጊዜው የኦርኬስትራ ኃላፊ ነበርኩ። በጣም ደማቅ ሰርግ ነበር። ከአስራቴ ቀጥሎ ህጋዊ ሚስቴ እሷ ነች። በሕይወት አለች። በቀብሩ ማግስትም ልጆቿን ይዛ መታ ነበር። ከዚያ በኋላ በቅርብ የማውቃት አብራው የኖረችው ወይዘሮ ብርሃኔ የምትባል ናት። የአንድ ጄኔራል ሚስት ነበረች። ጥላሁን ታሞ አማኑኤል ሆስፒታል በነበረበት ወቅት እዚያው ከብድ ጋር እያደረች አሳክመዋለች። በየጠበሉ እየዞረች የጥላሁንን ሕይወት አድናዋለች። አሁን ወይዘሮ ብርሃኔ ኢየሩሳሌም ሄዳ መንኩሳ ነው የምትኖረው። ሌላ ደግሞ ወይዘሮ ማርታ የምትባል ሴት አግብቶ ነበር። በሩቅ ነው የማውቃት። እሷን ያገባት ሼል ቤንዚን ማደያ በነበረው ጊዜ ነው። እሷም 2 ልጆች ወልዳለታለች። አባቷ የአሜሪካ ኤምባሲ ሹፌር ነበሩ። የሉፍታንዛ አየር መንገድ ሆስቴስ፣ የአውሮፕላን ላይ አስተናጋጅ ነበረች። እሷን ያገኘው በጌታቸው ደስታ አማካኝነት ይመስለኛል። ሴትየዋ የጥላሁንን አንዳንድ አላስፈላጊ ባህሪዎች ለመለወጥ ከፍተኛ አስተዋጽኦ አድርጋለች። ሆኖም የጥላሁን ገሰሰን የህይወት ጣጣ የተሸከመችው አሁን ያለችው ወይዘሮ ሮማን በዙ ነች። ጥላሁን አሜሪካ በነበረበት ጊዜ ቤታቸውን አይቻለሁ። ወይዘሮ ሮማን የተማረች በተባበሩት መንግስታት ተቋም ውስጥ የምትሰራ ሰው ነበረች። 2 ልጆች ወልዳለታለች። ያን የመሰለ ስራዋን ትታ ከአሜሪካ ከጥላሁን ጋር ወደ ኢትዮጵያ የመጣች ነች። መጨረሻ እግሩ ሲቆረጥ ልቡ ኦፕሬሽን ሲደረግ አብራ ደቡብ አፍሪካ የሄደችው እሷ ነች። እንደገና በህልፈቱ ጊዜም ለጥላሁን የቀብር ስነ ስርዓት ከፍተኛውን አስተዋጽኦ ያደረገች እሷ ነች። እድሜው ትንሽ ገፍቶ ሩጫውን ማገባደድ ደረጃ በደረሰበት ጊዜ አብራ የተሰቃየች ቀንበሩንም የተሸከመች ነች። ጥላሁን አንገቱ ከታረደ በኋላ ብዙ ተፈራራቂ ችግሮች ደርሰውበታል። ደስተኛ ይመስላል እንጂ በጣም ችግር ነበረበት። ጥላሁን በሙዚቃ ህይወቱ ተደሰተ ከማለት ይልቅ የኢትዮጵያን ህዝብ አስደሰተ ማለቱ ይቀላል። ጥላሁን ቢማር ኖሮ ከብዙ ጥንቅጦች ሊተርፍ ይችል ነበር። የጫትና የብልግና ጓደኞቹ አያበላሹትም ነበር። ጥላሁን እኮ አንብቦም አያውቅ። የማንበብ ዕድል ያገኘው እግሩ ከተቆረጠ በኋላ ነው። ጥላሁንን በቅርብ አውቀዋለሁ። ድምጻዊ ቶማስ አበበ። ከጥላሁን ጋር ከ1960 ዓ.ም ጀምሮ እንተዋወቃለን። ቀስ በቀስ እየተቀራረብን ሄድንና በጣም እንፈላለግ ነበር። ጥላሁን እኔን ካላገኘ በጣም ይጨንቀው ነበር። ካለውበት ቦታ ሁሉ ፈልጎ ያገኘኛል። አብረን እንውላለን። ጓደኝነታችን እየሰፋ ሄዶ ቤተሰብ ሆንን። ልጆቹም ያውቁኛል። አባቱም ጋሼ ገሰሰ ጓደኛዬ ነበሩ። የ5 ልጆቹ እናት ከሆነችው ከአስራቴ ጋር ከነበረበት ጊዜ ጀምሮ እኔና ጥላሁን እንተዋወቃለን። አስራቴን ከማግባቱ በፊት በሰርግ ያገባትን የመጀመሪያ ሚስቱን ስሟን አላስታውስም። የማውቀው ታሪኳን ብቻ ነው። ከመጀመሪያ ሚስቱ ጋር ሲፋቱ ልጅ አልወለዱም። የመጀመሪያ ሚስቱን ሲያገባ ደሞዙ ብር 50 ነበር። በኋላ ወዳጆቹና አድናቂዎቹ በወር 50 ብር ቤት እንደ ተከራዩለት አውቃለሁ። እኔ ይበልጥ የማውቀው ጥላሁን ከአስራት ጋር የነበረበትን ጊዜ ነው። አስራት ጥሩ ሚስት፣ ኃይለኛና ጎበዝ ነበረች። ወጥራ ይዛዋለች። በስርዓት ነው የምትገራው። ከአስራቴ ጋር በነበረበት ጊዜ ለልጆቹና ለቤተሰቡ በጣም አሳቢ ነበር። በጊዜው በስራው ምክንያት የሚሰጥ ማበረታቻ አልነበረም። ምንም አይነት ገንዘብ በማይገኝበት በዚያን ሰዓት ጥላሁን ከየትም ብሎ ገንዘብ እያገኘ ቤት ለመስራት ችሏል። ቤቱ ይገኝ የነበረው ፈረንሳይ ለጋሲዮን አካባቢ ነው። በዚህ ላይ ለልጆቹ ከፍተኛ ፍቅር ነበረው። ሁለተኛ ልጁ በህፃንነቱ ታማሚ ነበርና በዚያን ጊዜ ጥላሁን ልጁን እያጠበ ይንከባከበው እንደነበር አውቃለሁ። ጥላሁን ለልጆቹ በጣም ይንሰፈሰፍ ነበር። በዚያን ወቅት ጥላሁን ለቤቱ እጅግ
ታታሪ ነበር። እኔ እስር ቤት ከመግባቴ በፊት በጥላሁንና በአስራት መካከል አንዳንድ አለመግባባቶች ነበሩ። በጊዜው ፌሪያልን ይዞ መወስለት ጀምሯል። ቤቷ ጣሊያን ሰፈር ነበር። ጥላሁንና እኔ ወደ እርሷ ቤት አብረን እንሄድ ነበር። እኔ ከእስር ቤት ስወጣ ከአስራቴ ጋር ተፋቶ ከፌሪያል ጋር ተጋብቶ አገኘሁት። ሲጋራ ያጨሳል። መጠጥ በሚጠጣበት ጊዜ ይጠጣል። ወጣ ካልን ግን ጋባዡ ሞልቷል። የጫት ባህል ካላቸው ጓደኞቹ ጋር ጫት ይቅማል። ሁላችንም እንቅማለን። ጫት መቃም ለተወሰነ ጊዜ መገናኛችን ነበር። ከኛ ውስጥ ደግሞ ጫት የማይቅሙ አሉ። ጥላሁን ገሰሰ፣ እኔ፣ ምኒልክ ወስናቸው፣ መልካሙ ተበጀ፣ አለማየሁ እሸቴ፣ ታምራት ሞላ፣ መሐሙድ አህመድ እንገናኛለን። መሐሙድ አይቅምም። ታምራት ሞላ ጨዋታ ይወዳል። በተለይ ምኒልክ በአረብ ተረትና ጨዋታ በጣም ጎበዝ ስለነበር ለዚያ ሲል አብሮ ቁጭ ብሎ ይውላል እንጂ ታምራት ጫት አይቅምም። ከታምራት ጋር አልፎ አልፎ እየተፈላለግን እንዝናና ነበር። አንዳንድ ጊዜ ጥላሁን ከመጠን በላይ ከመጠጣቱ የተነሳ ብዙ አደጋዎች ደርሰውበታል። ወይዘሮ ፌሪያልና ወይዘሮ አስራቴ ገንዘብ ሚኒስቴር አብረው ይሰሩ ነበር። ከዚያ በኋላ ነው ፌሪያል ኢትዮጵያ አየር መንገድ ገብታ አስተናጋጅ የሆነችው። ጥላሁን ከፌሪያል ጋር ስለነበረው ወዳጅነት እናውቅ ነበር፣ ግን ይህ ወዳጅነት እስከ ጋብቻ ይደርሳል ብለን አልገመትንም። ጥላሁን አስራቴን ይፈራትና ያከብራት ነበር። ጥላሁን ያዝ ለቀቅ አይነት ተቸንደረን ጠባይ ነበረው። ከፌሪያል ጋር ተጋብተው ጣሊያን ሰፈር በሚኖሩበት ጊዜ ጥላሁንን አስልማው እንደነበር አውቃለሁ። ከኔ ጋር በነበረ ጊዜ ግን ስለ እስልምናና ስለ አምልኮ አውርቶ አያውቅም። በኋላ በቄራ መስመር የሚገኝ አንድ ቪላ ተከራዩ። ፌሪያል ታፈቅረዋለች። ውስኪው ከቀረጥ ነጻ ተገዝቶ ይመጣል። ከውጭ የምታመጣለትን ሲጋራ ያጨሳል። በጊዜው ምንም ችግር አልነበረበትም። ከርሷ 2 ልጆችን ወልዷል። ጥላሁን አንድ አወቀ መንገሻ የሚባል ጓደኛ ነበረው። በሷ አማካኝነት ካዛንቺስ ውስጥ ትኖር ከነበረችው ወይዘሮ ብርሃኔ ከምትባለው ሴት ጋር ይተዋወቃል። ወይዘሮ ብርሃኔ የአንድ ጄኔራል ሚስት ነበረች። ወይዘሮ ፌሪያል ብዙ ጊዜ ወደ ውጭ ትበራለች። ይህ ሁኔታ ደግሞ ለጥላሁን ምቹ አጋጣሚ ፈጠረለት። ከወይዘሮ ብርሃኔ ጋር ወዳጅነት ሲመሰርቱ ሰላማዊ ወዳጅነት መስሎን ነበር። እርሷን ያጠቃልላል ብለን አላሰብንም። ለካ በብርሃኔና በጥላሁን መካከል የነበረው ግንኙነት ውስጥ ውስጡን እየጠነከረና እንደ እሳት እየነደደ ሄዷል። አንድ ቀን ግርማ ብስራት ኑስቲ ጥላሁን ዘንድ ደርሰን እንምጣ ብሎ ባስያዘን ቀጠሮ መሰረት ወደ ወይዘሮ ፌሪያል ቤት ሄድን። ለካንስ ጥላሁን ሻንጣውን ከቁም ሳጥን ላይ አውርዶ ልብሱን እያዘጋጀ ይጣደፍ ኖሯል። እንዴ ምንድነው የምትሰራው ጥላሁን አልነው። ጥላሁንም በቃ ከፌሪያል ጋር ልንለያይ ነው አለን። ምክንያቱን ስንጠይቀው አይ ነግሬያታለሁ፣ እምነቴንም ተከታይ ብያታለሁ፣ ከሷ ጋር ብዙ ነገር ተነጋገርን፣ እምቢ ስላለች ነው አለን። እኔም እንዲህ ያለ ነገር ማድረግ ያለብህ ፌሪያል ባለችበት ነው፣ እርሷ በሌለችበት ልጆችን ጥለ እንዴት ትወጣለህ አልኩት። ጥላሁንም አይ ቆርጠናል፣ ተነጋግረናል፣ እንደምሄድም ነግሬያታለሁ አለኝ። ይህን እርሷን ስትመጣ ብታደርግ ይሻላል ብለው አልተቀበለኝም። በጊዜው ከፍተኛ ሐዘን ተሰምቶኝ ጥላሁንን የምትሰራው ስራ ወንጀል ነው፣ ልክ አይደለም ብዬ ጮህኩበት። ሻንጣውን ይዞ ሲወጣ ተከተል ነው። መንገድ ላይ ስንደርስ ያቺ ካዛንቺሷ ፍቅረኛው ብርሃኔ የጄኔራል ሚስት ሬኖ መኪና ይዛ ከቻለችና እናንተ ታላላቅ ሰዎች ደግሞ በታክሲ ትሄዳላችሁ እንዴ ብላ በመኪናዋ ይዛን ሄደች። ጥላሁንም ከዚያን ዕለት በኋላ ብርሃኔ ቤት ገባ። እንደ እውነቱ ከሆነ ግን ፌሪያል ለሱ የምትመቸው እኩያ ሚስቱ ነበረች። ከብርሃኔ ዘንድ ሄዶ እሳት ውስጥ ገባ። ጥላሁን ሄዶ ከኃይለኛ ሴቶች ዘንድ ይገባል። ሴቶቹ በመጨረሻ ላይ እኛንን አዋቂ እንዲሉ ያደርጋቸዋል። ለምሳሌ እኔ ወደ ብርሃኔ ቤት እሱም ብዬ ስመላለስ እንዳየዋት ሴትዮዋ ትንሽ ደፋር ነች። አንዳንዴ ጥላሁን ሲናገር እሱ ምን ያውቃል ብለ ነው ትላለች። እኔ ደግሞ አንቺ አደብ ግዢ፣ አንቺ እኮ ያገባሽው የሙዚቃ ንጉስ ነው፣ ልጆችሽ ራሳቸው ልውላን ሆነዋል። አንቺ ደግሞ የጥላሁን ሚስት ስትሆኚ የሙዚቃ ንግስት ነሽ። በአንድ ፊት ይህ አዝማሪት ያለሽ፣ በሌላ በኩል ደግሞ እኔ ጥላሁንን ወደዋለሁ ብለሽ ትናገሪያለሽ እያልኩ ቀንዷን እላት ነበር። አርቲስት ቶማስ እንደሚሉት ጥላሁን ከፍተኛ ስቃይ የደረሰበት ከወይዘሮ ብርሃኔ ጋር ከሆነ በኋላ ነው። በጊዜው የክብር ዘበኞች ያስጨንቁታል። ወደ ውጭ ሀገር ለመሄድ ያስባል። ገንዘብ ግን የለውም። በሙያው ባበረከተው አገልግሎት መጠን ቤት አልሰራም። ከቀድሞ ሚስቱ ከወይዘሮ አስራቴ ጋር ሲለያይ ቤቱን ጥሎ ነው የወጣው። ገንዘብ አልነበረውም። ከኢትዮጵያ ውጪ ጥላሁን እጅግ ብዙ ደጋፊዎች አሉት። ሌሎች አርቲስቶች ወደ ውጪ ሄደው በመስራት ገንዘብ ይዘው ይመጣሉ። ወደ ውጪ ሊሄድ ብሎ ወሰነ። ክብር ዘበኞች በዋነኛነት የገነኑት በርሱ ችሎታ ነበር።
አዛዦቹ ሁሉ ጥላሁን በሚሰጠው አገልግሎት የሥራ ጊዜያቸውን አስጨምረው በዚህ ምክንያት ከርሱ ሊለዩ አይፈልጉም ነበር። በወቅቱ አንዳንድ ጊዜ ሲታመም እንኳን ለነገ ይጠቅመናል ይታከም አይሉም ነበር። ወደ ውጭ ሄዶ በመስራት ገንዘብ ያምጣ የሚል ሐሳብም አልነበራቸውም። በደርግ ዘመን ለአጭር ጊዜም ቢሆን ፕሬዝዳንትነት የነበሩት ሰው የወይዘሮ ብርሃኔ ወዳጅ ስለነበሩ በጥላሁን ላይ ያሾፉ ነበር። አንቺ ሲያለቅስ አይተሽው ነው እንዴ ያፈቀርሽው? አርቲስቶች እኮ ሲፈልጉ ያለቅሳሉ፣ ሲፈልጉ ይስቃሉ፣ እውነት መሰለሽ ወይ በማለትም ይሳለቁበት ነበር። ሌላዋ ሚስቱ ሂሩትም ለኔ በጣም ጓደኛዬ ነች። በጥላሁን አማካኝነት ነው ያወቅኳት። በሳምንት ውስጥ 2 እና 3 ቀን ሂሩት ወደ ሀገር ፍቅር ቲያትር ቤት ትመጣ ነበር። አብረን ምሳ እንበላለን። የጥላሁንና የሂሩት ፍቅር የተጀመረው ሂሩት ተማሪ በነበረችበት ወቅት ነበር። ወደ ውጭ ስትሄድ ሁሉ ከጥላሁን ጋር ይጻጻፉ ነበር። ሂሩት ጥላሁንን በጣም ታፈቅረዋለች። ጥላሁን መቸገሩን ስለተገነዘብኩ መንግስት ቤት እንዲሰጠው ጥያቄ እንዲያቀርብ ነገርኩት። ቤት ሲያገኝም ሂሩትን ሚስቴ ነጊቢ ወደ ቤቴ በልና እቤት አስገባት አልኩት። ራስ መኮንን ድልድይ አካባቢ አርመን ቤተክርስቲያን አጠገብ ካለው ፎቅ ውስጥ አንድ ቤት ሰጡት። ስልክ ገባለት። ከዚያ ከወይዘሮ ብርሃኔ ጋር ተለያየ። ሂሩት ናዝሬት ትምህርት ቤት አስተማሪ ነበረች። ሂሩት ጥላሁን ቤት ትመጣ ጀመር። ከሂሩት ጋር ለመጋባት ወሰኑ። በነገራችን ላይ ሂሩት የተማረችና ጨዋ አስተሳሰብ ያላት ሴት ነች። ጥላሁን ወደ ውጭ ሲሄድ ቬሎ ይዞ መጣ። የቀለበት ስነ ስርዓት ማዘጋጃ ቤት ተካሄደ። ከዚያ በኋላ ሂልተን ሆቴል ድብልቅልቁ በወጣ ሰርግ ጥላሁንና ሂሩት ተጋቡ። በዚህ መካከል እኔና ጥላሁን ተቀያየምን። የተቀየምኩት አንድ የማይሆን ነገር ሲያደርግ ስላየሁት ነው። ይህን አድርግ ይህን አታድርግ ብዬ እየመከርኩት እሺ ብሎ ለጥቂት ጊዜ ከኔ ዘንድ ይጠፋል። በነገራችን ላይ ጥላሁን ለኔም ሆነ ለሌላው የሚያደርገው አንዳችም ነገር የለም። ጥላሁን ገንዘብ እንኳን የሚያጠፋው ከማያውቁትና በአጋጣሚ ካገኛቸው ሰዎች ጋር ነው። እውነቱን ለመናገር ጥላሁን ገንዘቡን የትና እንዴት እንደሚያጠፋው አይታወቅም። አንድ ነገር ለምን እንዳደረገ ጠይቄው አላደረኩም ብሎ ሙልጭ አድርጎ ካደኝ። ከዚያ በኋላ ሁለተኛ እኔ ዘንድ እንዳትደርስ አልኩት። ጥላሁን አብሮ አደግ ጓደኛዬ ነበር። ድምጻዊ መሐሙድ አህመድ። ከጥላሁን ገሰሰ ጋር በግንባር ተገናኝተን ከመተዋወቃችን በፊት እኔም እንደማንኛውም የሙዚቃ አፍቃሪ ዘፈኖቹን አዘውትሬ አዳምጥ ነበር። በቅርብ ሆኜ ግን ጥላሁንም በመድረክ ላይ ለመጀመሪያ ጊዜ ሲዘፍን ያየሁት ክብር ዘበኛ ሆስፒታል ጀርባ ለሰራዊቱ ቤተሰብ በነጻ ይቀርብ በነበረው የሙዚቃ ዝግጅት ላይ ነው። በቀጣይ ደግሞ በ1954 ዓ.ም አሪዞና የሚባል የምሽት ክበብ ተከፍቶ የዚሁ ክበብ ባለቤቶች ጥላሁንና የቀድሞ ባለቤቱን ወይዘሮ አስራት አለሙን ምሳ ጋብዘዋቸው በመጡበት ዕለት እኔ ደግሞ እዚሁ ክበብ ውስጥ በወጥ ቤት ረዳትነት ተቀጥሬ እሰራ ስለነበር ለመጀመሪያ ጊዜ በግንባር ተገናኝተን ተዋወቅን። በዚሁ በአሪዞና የምሽት ክበብ ውስጥ ጥላሁንና ሌሎችም የክብር ዘበኛ ድምጻውያን እየዘፈኑ ወደ ክበቡ የሚመጡትን እንግዶች ያዝናኑ ነበር። አንድ ምሽት እነ ጥላሁን በሌላ ዝግጅት ምክንያት ወደ ክበቡ ሳይመጡ ይቀራሉ። እኔም አጋጣሚውን በመጠቀም ከምድብ ስራዬ ከወጥ ቤት ወጥቼ ባለቤቱን በማስፈቀድ ዘፈን እንድዘፍን ተፈቅዶልኝ መድረኩ ላይ ብቅ ብዬ በዚያን ዘመን ተወዳጅ ከነበሩ ዜማዎች ጥቂቶቹን በማቅረቤ ከታዳሚዎቹ አድናቆት ተቸረኝ። ይህንን ያወቁት የክብር ዘበኛ አባላት ወደ ክብር ዘበኛ ሙዚቃና ቲያትር ክፍል መጥቼ የቅጥር ማመልከቻ እንዳስገባ መክረውኝ እኔም ከታህሳስ 15 ቀን 1955 ዓ.ም ጀምሮ በዚሁ ክፍል በድምጻዊነት ስቀጠር ጥላሁን የሙያ ጓደኛ የሆነ ከሱ ጎን ተሰልፌ ለመስራት በመብቃቴም እድለኛ ነኝ። ምክንያቱም ጥላሁን በተፈጥሮ አዲስ ተቀጣሪዎችንም ሆነ ነባሮቹን የሚያበረታታና ሞራል የሚሰጥ ቀና አስተሳሰብ ያለው አርቲስት ነበር። ጀማሪ ድምጻዊ ስለነበርኩ ከሱ ብዙ ተምሬያለሁ። ሁልጊዜ በሚሰጠኝ ወንድማዊ ምክር ችሎታዬን ይበልጥ አዳብር ዘንድ ይህችን ዘፈን እንዲህ ብታደርጋት፣ ይህን አይነት ቅላጼ ብታክልበት፣ ይህ ዘፈን ደግሞ ላንተ አይሆንም፣ ስለዚህ ብትተው ይሻላል እያለ ምክሩን ከመለገስ ተቆጥቦ አያውቅም። የክፍሉ የግጥም ደራሲያን፣ የዜማ ደራሲያን፣ የሙዚቃ አቀናባሪዎች እንዲሁም የሙዚቀኞች አስተዋጽኦ እንደተጠበቀ ሆኖ ከሁሉም በላይ እኔን አሁን ላለሁበት ደረጃ ያበቃኝ ጓደኛዬ ጥላሁን ገሰሰ ነው። ጥሌ ልዩ ተሰጥኦ የነበረው በመድረክ ላይ ዘወትር ግርማ ሞገስን የተላበሰ ተመልካቹን ሁሉ በቁጥጥር ስር የማድረግ ብቃትና ችሎታ ስለነበረው ወደፊትም እሱን ሊተካ የሚችል ሌላ ባለሙያ ይገኛል ብዬ በፍጹም አላምንም። ጥሌ እኮ በተለይ ለክብር ዘበኛ ኦርኬስትራ የጀርባ አጥንት ነበር። በምሳሌ አስደግፌ ስለሱ ችሎታ የቱን ያህል እንደነበር ግንዛቤ እንዲኖራችሁ አንድ ምሳሌ ልጥቀስ። በቀድሞው ጊዜ በየዓመቱ የዘመን መለወጫው ዜማ ላይ አዳዲስ ዜማዎችን በማቅረብ ልዩ ልዩ የሙዚቃ ክፍሎች የሚሳተፉበት የሙዚቃ ውድድር ይደረግ ነበር።
በጥሌ ፊት አውራሪነት ዘወትር ክብር ዘበኛ አንደኛ ይሆን ነበር። በአንድ ወቅት ትዝ ይለኛል በገነተ ልዑል ቤተ መንግስት ውስጥ በልደት አዳራሽ ተደርጎ በነበረ ዓመታዊ የሙዚቃ ውድድር ከኛ ኦርኬስትራ ቀደም ብሎ ዝግጅቱን ያቀረበው የፖሊስ ኦርኬስትራ እነ መስፍን ኃይሌ፣ ሂሩት በቀለ፣ አለማየሁ እሸቴን የመሳሰሉ ግሩም ድምጻውያን የተሳተፉበት ስለነበር ዘንድሮ አንደኝነቱን እንነጠቅ ይሆን የሚል ስጋት አደረብን። ጥሌ በተራው መድረክ ላይ ብቅ ብሎ ባልተጠበቀ ሁኔታ ለኦርኬስትራው ልዩ ትዕዛዝ አስተላለፈ። ይኸውም የአቡበከር አሸቅ የዜማ የሆነችውን እንጉዳዬ ነሽን ሲጠናለት ከከረመው እርከን ውጪ 2 ደረጃ ወደ ላይ ከፍ አድርጉልኝ በማለት ማንም ሊገምተው በማይችለው ድምጽ ዜማውን አንቆረቆረው። በዚህን ጊዜ ህዝቡ ከመቀመጫው በመነሳት 3 ጊዜ ቢስ ይደገምልን አለ። እኛም በጥሌ ልዩ ብቃትና ችሎታ የአንደኝነቱን ቦታ ለመቆጣጠር በቃን። እኔና ጥሌ በሀገር ውስጥም ሆነ በውጪ ሀገር በተለያዩ መድረኮች ያሳለፍናቸው የሥራ ዘመኖች የማይረሱኝ ትዝታዎቼ ናቸው። ከጥሌ ጋር ለመጨረሻ ጊዜ የትና መቼ ተገናኘው የሚል ጥያቄ አንባቢያን ታነሱ ይሆናል። ጥሌን ለመጨረሻ ጊዜ ያገኘሁት እኔም እሱም አሜሪካን ሀገር ጸጉራችንን ለመስተካከል ከሄድንበት አንድ የጸጉር ሳሎን ውስጥ ነበር። ስንገናኝ ወትሮም እንደምናደርገው ተሳስመን ተቀላልደን እኔም ሳየው በጥሩ ሁኔታ ስለነበር የውስጤን ስሜት ሳልሸሽግ ጥሌ አምሮብሃል ብየው ተለያየን። ይህ በሆነ በሳምንቱ ግን ባገኘሁት ወቅት እንዳልተደሰትኩትና እርካታ እንዳልተሰማኝ ሁሉ የጓደኛዬን የጥሌን ዜና ረፍት ስሰማ ልሸከመው የማልችለው መሪር ሐዘን ተሰማኝ። ከነበርኩበት ውጪ ሀገር በአጭር ጊዜ ጉዞ የተሳክቶልኝ በቀብሩ ስነ ስርዓት ለመገኘት በመቻሌና እንዲሁም ለአርባው ዝግጅት ጊዜም ተመልሼ መጥቼ ለመሳተፍ በመብቃቴ አምላኬን በእጅጉ አመሰግናለሁ። ጥላሁን ገሰሰ በሞት ቢለየንም በሕያው ታሪኩና ስራው ስሙ ሲጠራ ይኖራል። ሞት ለማንም አይቀር ቢባል ቢተረትም ጥሌን ላላገኘው በቃ አልሟገትም። የነበረን ፍቅር ሲቀር እያያችሁ ዛሬም ልዘንለት ተውኝ ባካችሁ። እኔ ከኢትዮጵያ ሌላ የምኖርበት ቦታ ቢኖር ሰማይ ቤት ብቻ ነው። አቶ አዳሙ መንግስቴ የህዝብ ለህዝብ ኢትዮጵያ ቡድን የደህንነት ኃላፊ። ጥላሁን የቅርብ ወዳጅና ከ40 ዓመት በላይ በቅርብ የማውቀው ሰው ነው። በተለይ ህዝብ ለህዝብ ኢትዮጵያ በ1978 ዓመተ ምህረት 2 አቢት የሀገር መልእክቶችን ለዓለም ህብረተሰብ ከ20 በላይ ሀገሮች ለማድረስ በቀድሞ አጠራሩ በብሔራዊ ሸንጎ መሰብሰቢያ አዳራሽ ከ3 ወር በላይ ልምምድና ዝግጅት ተደርጓል። ከላይ እንደጠቀስኩት የጉዞ ዓላማ 2 ሲሆን የመጀመሪያውና ዋነኛው በወቅቱ ኢትዮጵያ የሶሻሊስት ርዕዮተ ዓለም ተከታይ በመሆኗ ለምዕራባውያን ሀገሮች ትልቅ ጠላት ተደርጋ ትቆጠር ስለነበር በእነዚህ ሀገሮች ውስጥ ይህን ባህል ማስተዋወቅ አንዱ ግብ ነው። ሆኖም ይህ ግብ ሊሳካ አይችልም። ምክንያቱም አንደኛው ብዙ አርቲስቶች ሊጠፉ ይችላሉ፣ ሁለተኛው ደግሞ በገንዘብ ወጪም ቀላል የሚባል አይደለም። ስለዚህ እንደተባለውም ብዙዎቹ ከጠፉ ትልቅ የፖለቲካ ክስረት ነው የሚሉ ባለስልጣኖች ሲኖሩ፣ ሌሎች ባለስልጣኖች ደግሞ ከምልመላ ጀምሮ አስፈላጊው ጥንቃቄ ከተደረገና ሌሎች ልዩ ዘዴዎችን ከተጠቀምን ስጋቱ አይኖርም የሚል አቋም ያዙ። ግድ የለም እንደምንሰጋው አይሆንም ከሚሉት አንዱ የቡድኑ መሪና ዋና ስትራቴጂስት አምባሳደር ካሳ ከበደ ሲሆኑ፣ የለም ይህ ነገር አይሆንም ከሚሉት ወገን ደግሞ የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ አንዱ ነበሩ። ሁለተኛው የጉዞ ዓላማ በ1978 ዓመተ ምህረት በኢትዮጵያ ላይ ደርሶ በነበረው ድርቅ ምክንያት የዓለም ሕዝብ ከጎናችን በመሆን ላደረገልን እርዳታ ምስጋና ለማቅረብ ነው። በዚህ መሃል የህዝብ ለህዝብ ጉዞ ሲታሰብ ያለ ጥላሁን ገሰሰ ተሳትፎ የሚሞከር አይደለም። ጥላሁን ደግሞ ለአጭር ጊዜም ቢሆን በኢሰፓ ካድሬዎች አማካኝነት በማዕከላዊ ምርመራ ታስሮ ስለነበር ተቀይሟልና ጠላቶቻችን ይህን እንደ ትልቅ ነገር በማንሳት ሊያስኮበልሉት ይችላሉ። እሱም ቢሆን በቀላሉ ይታለላል የሚል ከፍተኛ ፍራቻ ነበር። በዚህ መሃል ለእኔ ከበላይ አካል አንድ ትዕዛዝ ደረሰኝ። ይኸውም አንተ የቅርብ ትውውቅ ያለና ወዳጁም ስለሆንክ በሌላም በኩል ሞያም የሚያስገድድህ በመሆኑ እስቲ ዘዴ ፈልግና የሱን ሁኔታና ስሜት አጣርተህ አቅርብልን ተባልኩ። በሰጠኝ መመሪያ መሰረት ልዩ ዘዴዎችን ሳፈላልግ ቆየውና ባንዱ ላይ የሚከተለውን ዘዴ ሞከርኩኝ። የሱም የኔም ወዳጅ የሆነ አንድ ነጋዴ ሰው ፈለኩኝና በምስጢር ሊያከናውን የሚችለው ሁኔታ በሚከተለው መንገድ ነገርኩት። ጥላሁን ህዝብ ለህዝብ ከመሄድህ በፊት በራሴ ባንክ ሂሳብ ውስጥ ላስገባልህ የሚችለው 50,000 ብር አበድረኝ። በጣም ለብርቱ የሥራ ጉዳይ ማስፈጸሚያ ጎድሎይ ነው በለውና ምን እንደሚመልስልህ ንገረኝ። እሺ ብሎ ከሰጠህም ተቀበልና አስቀምጠው፣ ሲመጣ ተሰጠዋለህ። የሚፈለገው ዋናው ነገር የሱን ሁኔታ ለማወቅ ስለሆነ ጉዳዩን በከፍተኛ ጥንቃቄና በምስጢር ያዘው አልኩት።
ሰውየውም በተባለው መሰረት ያለምንም ማመንታት ጥላሁንን የተባለውን ብድር ጠየቀው። ጥላሁንም እሺ ገንዘቡን ግን ስመጣ ስለምፈልገው ለዚያ ጊዜ አድርስልኝ እንጂ ውሰድ ያለው መሆኑን ሰውየው ገለጸልኝ። በሌላ ሁለተኛ ዘዴ ደግሞ አንድ ሌላ የቅርብ ጓደኛውን ጥላሁን አንድ ነገር እንዲፈጽም ሐሳብ እንዲያቀርብለት ጠየቁት። ሐሳቡም ጥላሁን አንተ ያገር ቅርስ ነህ፣ በዚህ ቅርስነት ግን ምንም የተጠቀምከው ነገር የለም። ለምሳሌ እና አስቴር አወቀ አሜሪካን ሀገር ቀርተው በትንሽ ጊዜ ውስጥ ከፍተኛ ሀብታም ሆነዋል። አንተ ግን ሙያውን ከሰው ፊት ጀምረ የትም አልደረስክም። ይባስ ብሎ ደርግ በረባ ባረባው በየእስር ቤት ያስገባ ያሰቃያል። ስለዚህ ህዝብ ለህዝብ በምትሄድበት ጊዜ አጋጣሚውን ተጠቅመ በዚያው መቅረት አለብህ። ሀገርህ እንደሆነች ምን ጊዜም ሀገርህ ነች። ነገ የመንግስት ለውጥ ሲመጣ ትመጣለህ ብለህ ንገረው። የሚሰጥህን መልስም በጥሞና አዳምጠው አልኩት። ጓደኛውም ይህንኑ ሐሳብ ለጥላሁን ገለጸለት። በዚህን ጊዜ ጥላሁን በጣም ተቆጥቶ እኔ ከኢትዮጵያ ውጪ ሌላ የምኖርበት ቦታ ቢኖር ሰማይ ቤት ብቻ ነው፣ በምድር ላይ ሆኜማ አላደርገውም። በዚህ ምክርህ አልስማማም። እንዲያውም ለኔ አስበህ ሐሳቡን ያቀረብህ በመሆንህ ነው እንጂ እቀየምህ ነበር። ምክንያቱም እኔ ሀብቴም ክብሬም የኢትዮጵያ ህዝብ ነው። ለኔ በሀገር ያለኝ መወደድ በየትም ቦታ ሊኖር አይችልም። ስለዚህ በህይወቴ እስካለው ድረስ እንዲህ አይነት ሐሳብ በአእምሮዬ ሊመጣ አይችልም ብሎ እቅጩን ይነግረዋል። ጓደኛውም የተባለውን ሁሉ ለኔ ይነግረኛል። በዚህ መሰረት ዘዴዎቼ በሙሉ የተሟሉና ትክክል መሆናቸውን አረጋግጬ ላዘዘኝ የበላይ አካል በእኔ ይሁንባችሁ ጥላሁን አይጠፋም ብዬ የደረስኩበትን ውጤት በዝርዝር አቀረብኩኝ። በዚህ ምክንያት ከህዝብ ለህዝብ ቡድን ጋር እንዲሄድ ተወሰነ። ልምምዱ ከተጠናቀቀ በኋላ የመጨረሻው የመሰናበቻ ግብዣ በጊዮን ሆቴል በጓድ ሽመልስ ማዘንጊያ የኢሰፓ ማዕከላዊ ኮሚቴ የፖሊት ቢሮ አባል ሲደረግ አምባሳደር ካሳ ከበደ ስለ ጥላሁን ገሰሰ እንዲህ አሉ። ጥላሁን ይጠፋል እያሉ ውጭ ያሉ ብዙ ሰዎች ያወራሉ። የኢትዮጵያን ምድር እንዳይለቅ የሚፈልጉ የጥላሁን አፍቃሪዎች እንዳሉ ሁሉ እንዲጠፋ የሚገፋፉት ወይም የሚያስገድዱት ሊኖሩ እንደሚችሉ ይታወቃል። ለምሳሌ ከጥሩ ብጀምር የዝግጅታችን አንዱ ምዕራፍ የሚጀምረው ከሮም ሲሆን ሁለተኛውና ደማቁ ፕሮግራም የሚጠናቀቀው ደግሞ እኔ አምባሳደር በሆንኩበት ሀገር በጄኔቭ ነው። በዚህ መሰረት በጄኔቭ የኢትዮጵያ ኮሚኒቲ አባላት ካሁኑ ገንዘብ አሰባስበው ለጥላሁን ስጦታ ያዘጋጀንለት ስለሆነ ከሁለት አይነት መኪናዎች አንዱን መርጦ ይንገረን። እኛ ግን መርሴዲስ ልንገዛለት ወስነናል። ግን ጥላሁን ብዙ ጊዜ BMW መያዝ ይወዳል ስለሚባል ምርጫ ስጡት ብለውኛል። ፍላጎቱ ምን አይነት መኪና እንደሆነ ስጠይቀው መርሴዲስ እንደሚፈልግ ነገረኝ። ስለዚህ የዘፋኞች ንጉስ ጥላሁን ገሰሰ ካሁኑ መርሴዲስ መሸለሙን ሳበስር ጥላሁን ይህ መርሴዲስ የሚያንሰው እንጂ የሚበዛበት አለመሆኑ በማመን ነው የሚል ንግግር አደረጉ። እሱ በዚህ መሃል ሲያለቅስ፣ ሌሎች ግን በከፍተኛ ጭብጨባ ላይ ነበሩ። እንግዲህ ይህም ሌላው ዘዴ ታክሎበት ጥላሁን ከቡድኑ ጋር ተጓዘ እና እንኳን እሱ ሊጠፋ ቀርቶ ሊጠፉ ያሰቡትንም በዘዴ እየደረሰበት ለጓድ ካሳ ከበደና ለእኔ ይነግረን ነበር። ጉዞ ተጀምሮ በየሀገሩ ዝግጅቶቻችንን እያከናወንን እያለ ዋሽንግተን ዲሲ እንደገባን በጣም ለየት ያሉ ሁኔታዎች አጋጠሙን። ይኸውም ጥላሁንን በመጀመሪያ የመኖሪያ ፈቃድ በ24 ሰዓት ውስጥ እንደሚያገኝና ዳጎስ ያለ ገንዘብም ከነመኖሪያ ቤቱ እንደተዘጋጀለት አድርገው በማውራት ማሳመን የሚችሉ ተልከው ብዙ ደከሙ። የሱም መልስ እንቢታ ሲሆንና ሐሳባቸው አልሳካ ሲል ደግሞ በሌላ ሁለት ዘዴዎች መጠቀም ፈለጉ። የመጀመሪያው ባረፍንበት ሆቴል በውጭ በኩል በመንሸራሸር ላይ እያለን 5 የሚሆኑ ሰዎች በሁለት መኪና መጥተው ጥላሁንን አፍነው ሊወስዱት ሞከሩ። እሱ በዚህ ጊዜ አንድ ዘዴ ይመጣለታል። ይኸውም ሰዎቹን በሉ እንግዲህ እንኳን መጣችሁልኝ፣ የተዝረከረኩ ዕቃዎችንና ማስታወሻዬን ይዤ ልምጣ ብሏቸው አመለጠ። ሁለተኛው ደግሞ የንጉሳውያን ቤተሰብና የራስ ደጃዝማች ልጆች ያቀነባበሩት ሴራ ነው። ጥላሁን ገሰሰ የሚባል ታዋቂ ዘፋኝና ብዙነሽ በቀለ የምትባል የሴት ቁንጮ ሊጠፉ ፈልገው በደርግ አፋኝ ደህንነቶች በር ተቆልፎባቸው እንዳይጠፉ እያደረጓቸው ነው። ለዚህ ማስረጃው ደግሞ ጥላሁን የድረሱልኝ ጥሪ አስተላልፎልናል ብለው ለፖሊስ ያመለክታሉ። በዚህ መሰረት በአንድ ሻምበል የሚመሩ ከ10 በላይ የሆኑ የአሜሪካን ፖሊሶች ሆቴላችንን ወረሩት። በዚህ መሃል እኛም ጥላሁንና ብዙነሽን አንድ ክፍል ውስጥ አስገብተን ጠበቅናቸው። ከዚያም እኔና አቶ ሀብተ ስላሴ ታፈሰ ከቱሪዝም መስሪያ ቤት ተወክለው ሄዱ። የቡድኑን አባላት እየጠበቅናቸው ባለበት ሰዓት ፖሊሶቹ መጥተው እዚህ ክፍል ውስጥ ያሉትን ሰዎች አፍናችሁ ዘግታችሁባቸዋልና ክፈቱ አሉን። እኔም ለፖሊሶቹ ውሸት ነው፣ የቡድኑን መበተን የሚፈልጉ ኃይሎች ናቸው እንደዚህ ያሏችሁ፣
ስለዚህ የቡድኑ ደህንነት ኃላፊ እኔ ስለሆንኩኝ አትገቡም አልኳቸው። አቶ ሀብተ ስላሴም ይህንኑ መልስ ሰጧቸው። በዚህ ጊዜ አቶ ሀብተ ስላሴ እጃቸውን በእግር ብረት ሲያስሯቸው እኔን ደግሞ አንዱ ፖሊስ በሩን ክፈት አለበለዚያ በዚህ ሽጉጥ ጭንቅላትን ነው የማፈርሰው አለኝ። እኔም እንደናንተ ወታደር ነኝ፣ የቡድኑ የደህንነት ኃላፊ ነኝ፣ እንዳልከው ጭንቅላቴን ቢያስከው ሽጉጥ ካላፈረስከው በስተቀር አትገባም ብዬ ንትርክ ውስጥ ገባው። ይህ ሁሉ ሲሆን ግን የኢትዮጵያ ኤምባሲ ጉዳይ ፈጻሚ የነበረው አቶ ግርማ አማረ በአካባቢው ከመንጎራደድ በስተቀር ምንም ሊረዳን አልቻለም ነበር። በዚህ መሃል የፖሊሱ አዛዥ ሁኔታውን እኛ በሌላ መንገድ እናጣራለን ብሎ ሽጉጡን ሲከት ሌሎች የአቶ ሀብተ ስላሴ ታፈሰን የእግር ብረት አውልቀውላቸው ሄዱ። ከብዙ በጥቂቱ ስለ ጥላሁን ገሰሰ ይህን ካልኩኝ ዘንዳ የግል ባህሪው ደግሞ የሚከተለውን ይመስላል። ጥላሁን በተፈጥሮ ከማንምና ከምንም በላይ ሀገሩን የሚወድና ህዝቡንም የማክበር ጸባይ የነበረው መሆኑን በእርግጠኝነት መናገር እችላለሁ። ኢትዮጵያ የሚለውን ስም በዘፈኑ ላይ ባነሳ ቁጥር ምስጢሩን ለማወቅ በሚያዳግት ጥልቅ ስሜት ያለቅስ ነበር። ማዕረጉ በዛብህ የህዝብ ለህዝብ ኢትዮጵያ የማስታወቂያና የህዝብ ግንኙነት ኃላፊ። እንቁ የሆነውን ታላቁን ብሔራዊ አርቲስት ለዘላለም ማጣታችን በአገራችን የኪነ ጥበብ እድገት ጉዞና ታሪክ ውስጥ መተኪያ የሌለው ትልቁ ጉድለት የሚሆንበት ብዙ ምክንያት አለ። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ማለት ዩኔስኮ ምደባ መሰረት እንደኛ ባሉት በልማት ባልገፉ አገሮች አንድ የኪነ ጥበብ ስራ ከ50 ዓመት በላይ ሳያቋርጥ የህዝቡን አክብሮትና አድናቆት እያገኘ የኖረ ከሆነ ክላሲካል ወይም ዘመናዊ ሽሬ ይሆናል ይባላል። ጥላሁን ገሰሰና ስራዎቹ ካለፉት 50 ዓመታት በላይ በአጠቃላይ የህዝቡን አድናቆትና ፍቅር እያገኙ የኖሩና ያሉ ስለሆኑ እርሱም ስራዎቹም ክላሲካል ሆነዋል ወይም ክላሲካል የሚል መጠሪያ ሊሰጣቸው ይገባል። ጥላሁንን ህዝባዊና ቁንጮ የኪነት ሰው የሚያደርጉት ሁለት አቢት ምክንያቶች አሉ። አርቲስት ጥላሁን የአገሩ ዳር ድንበርና የህዝቡ አንድነት በፈተና ላይ በወደቀ ቁጥር የአንድነት ጠበቃ በመሆን ዘምሯል። ህዝብን ከዳር እስከ ዳር ቀስቅሷል። በውጭው ዓለምም የኢትዮጵያን መልካም ገጽታ ለማሳየት እንደ ህዝብ ለህዝብ ኢትዮጵያ ባለው እጅግ ተደናቂ የኪነ ጥበብ ዘመቻ መሪ አምባሳደር ሆኖ የአገሩን አሉታዊ ስዕል ወደ አዎንታዊ በመቀየር ታላቅ ሚና ተጫውቷል። ህዝብ ለህዝብ ኢትዮጵያ በመባል የታወቀው ከፍተኛ የባህል ዘመቻ የተተገበረው በአገራችን ላይ ለደረሰው ረሃብና ቸነፈር የረዱንን የዓለም ህዝቦች ለማመስገን ኢትዮጵያን በሚገባ ለማያውቁ የዓለም ህብረተሰብ ደግሞ የረጅም ታሪኳና የዳበረው ባህሏ አንጸባራቂ በሆነው የባህል ተልእኮ አማካይነት ይበልጥ ለማሳወቅና በወቅቱ በውጭ ሀገር ይገኙ የነበሩትን ኢትዮጵያውያን የአገር ፍቅርና ትዝታ ለመቀስቀስና የባህል ተሐድሶ ለመስጠት እንደነበር የዘመቻውን ጠቅላላ የጉዞ ጥንክር የያዘው ዘገባ ይመሰክራል። በዚያ ታሪካዊ ዘመቻ ስነ ጥበባዊውን ዘርፍ በመምራት ዘመቻው የተሳካና በዓለም ህዝብ ዘንድ የተደነቀ እንዲሆን በማድረግ ታላቁን ሚና ከተጫወቱት የኢትዮጵያ አርቲስቶች መሪውና ኮከቡ ጥላሁን ገሰሰ እንደነበር የቡድኑ የማስታወቂያና የህዝብ ግንኙነት ኃላፊ ሆኜ ያየሁት ነው። የአርቲስቱንም ህይወት ስብዕናና የሀገር ፍቅር በቅርብ የተከታተልኩበት ወቅት ስለነበር ከህዝብ ለህዝብ ኢትዮጵያ ዘመቻ ጋር በተያያዘ ስለ ጥላሁን ገሰሰ የተገነዘብኩትን ጥቂት የምስክርነት ቃላት ማስፈር ይገባኛል። የህዝብ ለህዝብ ኢትዮጵያ ዘመቻ ከማንኛውም የባህል ተልእኮ ጉዞዎች እጅግ የተለየ በእያንዳንዱ ዕለት አዳዲስ አስቸጋሪ ክስተቶች የተመዘገቡበት እልህ አስጨራሽ ጉዞ ነበር። የቡድኑ ጠቅላላ የሰው ኃይል 56 ሲሆን የፖለቲካና የኪነ ጥበብ አመራር ሰጪዎች፣ ሐኪምና የጥበቃ ቡድን አባሎች ያሉበት ከ20 ዓመት ወጣቶች እስከ 60 ዓመት አዛውንቶች አንድ ላይ የተደራጁበት 118 ቀናት የፈጀ ደስታና ችግር በየቀኑ የሚታዩበት አስቸጋሪ ዘመቻ ነበር። ከችግሮቹ አንዱና ምናልባትም ዋናው በየከተማው ጸረ አንድነትና ተቃዋሚ ኃይሎች የባህል ተልእኮ እንዳይካሄድ ያደረጉት የነበረው ሰላማዊ ሰልፍና ግርግር ሲሆን እያንዳንዱ የቡድኑ አባል የኪነቱን የጥበቃውንና ዕቃ የማጓጓዙን ተግባር እገሌ ከገሌ ሳይባል ማከናወን ነበረበት። በእነዚህ ተግባራት ሁሉ ጥላሁን መላውን የቡድኑን አባሎች ያስደንቅ ነበር። በዚህ ጉዞ ጥላሁን እንደ አንጋፋ የኪነ ሰው ብቻ ሳይሆን ለእናት ሀገሩ ያለውን ጥልቅ ፍቅር በኪነ ጥበብ ስራው እንደ ሃይማኖት ሰባኪ ሆኖ እንዲያስተምርና እንዲያሳምን የተላከ ልዩ መልእክተኛ ነበር የሚመስለው። ኢትዮጵያ የሚለውን ስም በዘፈነ ቁጥር ምስጢሩን ለመረዳት በሚያዳግት ጥልቅ ስሜት ያለቅስና ተመልካቹንም ያስለቅስ ነበር። በየከተማው ተቃዋሚ ወገኖች ከሚያሳዩት የገሃድ ተቃውሞ ሰልፍ ሌላ
እውቅ አርቲስቶችን በማስከዳት የጉዞ ተልእኮን እንዲከሽፍ ለማድረግ ብዙ ሙከራዎች ተደርገዋል። ለምሳሌ ዋሽንግተን ውስጥ የነበረው የተቃውሞ እንቅስቃሴ በጣም ውስብስብና የአሜሪካ አስተዳደሩም ለተቃዋሚው ወገን የፖለቲካ ድጋፍ ለመስጠት የሞከሩበት መስሎ ታይቷል። ተቃዋሚዎቹ በአሜሪካን ፖሊሶች በመታጀብ የሉካን ቡድኑ አባላት ካረፉበት ቦታ ድረስ መጥተው አርቲስቶችን ንውጡ፣ ነጻ ናችሁ፣ አትፍሩ እያሉ ከማባባላቸውም በላይ በተለይ አርቲስት ጥላሁንን፣ መሐሙድ አህመድና ብዙነሽ በቀለን አፍነው በመውሰድ ለማስከዳት ሙከራ አድርገዋል። የዚያ ሴራ ዋና እቅድ እጅግ ታዋቂዎቹን አርቲስቶች በማስከዳት ቡድኑ ለማፈራረስና በፕሮፓጋንዳም ከፍተኛ ጠቀሜታ ለተቃዋሚው ቡድን ለማስገኘት ነበር። ሶስቱም አንጋፋና ምርጥ አርቲስቶች ግን የተቃዋሚዎችን ሴራና ወጥመድ አፈራርሰውና በጣጥሰው ወደ ቡድኑ እቅፍ ሲመለሱ ያሳዩት የሀገር ፍቅር ወኔና አልበገርባይነት የታላቅ ተጋድሎ ውጤት ነበር። በተለይ ጥላሁን የሴራውን ሁኔታ ለቡድኑ አመራር አባሎችና ለጓደኞቹ ሲገልጽ የእልህ እንባ እየተናነቀው ወይኔ ጥላሁን እነኚህን የሀገር ፍቅር የማይገባቸው ዱርዬዎች አፍንጫቸውን መስበርና ማባረር ይቻል ነበር። ዳሩ ግን ምን ያደርጋል፣ በሰው ሀገር ይህን ማድረግ አይቻልም። እነሱም እኮ የሚሞክሩት እኛን ጸብ አነሳሽ በማድረግና እስር ቤት በማስገባት የእነሱ ምኞት እንዲሳካ ለማድረግ ነው ይለኝ ነበር። የዕለቱን ሁኔታ ለመዘገብ ሳነጋግረው ሁኔታውን ሲያጫውተኝ እልሁና እንባው ጉሮሮውን እያነቁት ቃላቱ አልወጣ ብለውት ይቸገር እንደነበር አስታውሳለሁ። ጥልቅ በሆነ የአገር ፍቅር ስሜት ተውጦ እንኳን የሚያስበው ስለ ተልእኮ መሳካት ነበር። አንዳንድ ጊዜ በመድረክ ላይ ያንጎራጎረ ሳያስበው እንባው አስጨንቆት ሲፈስ በእነኚያ ተአምራዊ መስህብ ባላቸው አይኖቹ ቁልቁል እየተመለከተ በሐዘን የጨለመውን ፊቱን ከመቅጽበት ወደ ፈገግታ ይለውጠዋል። ጥላሁን ረቂቅ የኪነ ጥበብ ክህሎትን የተጎናጸፈ አርቲስት ነበር። ስለ አርቲስት ጥላሁን ልዩና ተደናቂ ባህሪያት ከረጅም ዘመን የጋዜጠኝነት ትዝብቴ በቅርብ ከማውቀው ትዝታዬና በተለይ በህዝብ ለህዝብ ጉዟችን ወቅት ካገኘሁት ግንዛቤ አንጻር በሐምሌ ወር 1979 ዓ.ም በወጣው የካቲት መጽሔት ላይ ስለ እያንዳንዱ አርቲስት ግላዊ ግምገማ ሳቀርብ የሚቀጥለውን ነበር የጻፍኩት። ከአርቲስቶቹ ብንጀምር ለምሳሌ ጥላሁንን እንውሰድ። ጥላሁን ለሙያው የተፈተነና የተዋጣለት አርቲስት ነው። የዚህን ታላቅ ተውቦ ያለው አርቲስት የሚለው የሙያ ቅጽል በእኔ አመለካከት በሚገባ የሚስማማው በሙያው ያላቸውን ብቁነትና ጥራት ላስመሰከሩት እንደነ ጥላሁን ላሉት ነው። ድምጽ፣ ለዛና ተውኔታዊ ባህሪ በሌላ ሰው ፍጹም ለመተካት አይቻልም። እነዚያን ትላልቅ አይኖቹን ገውለል እያደረገ መድረክ ላይ ሲንጎራደድ በቀረርቶና በሽለላ እንደሚወክላቸው አባቶቻችን ኩሩ ጀግናና አትንኩኝ ባይሆኖ ቁጭ ነው የሚለው። ከቅርብ ሲያውቁት ኩሩ መስሎ ትሁት፣ ደፋር መስሎ አይናፋር ሰው። የኢትዮጵያ ጉዳይ ሲነሳ ከሀገር ፍቅር የተነሳ እንባው የሚቀድመው ሀገሬን አትንኩ የሚለውን አባባል ጥላሁን በህይወት ይኖረዋል ቢባል ማጋነን አይሆንም። ለዚህ ቡድኑ ተልእኮ መሳካት በድምጻዊነቱ ብቻ የተመደበበትን ሚና በመጫወት የተወሰነ አልነበረም። ከዝማሬ ተቀባይነት፣ ከከበሮ መቺነት ከመሳሰሉት የሙያ ዘርፎች ውጪ ከሙዚቃ መሳሪያዎች እስከ ግለሰብ ሻንጣዎች መሸከም ድረስ በማገዝ ቡድኑን አገልግሏል። በተለይ ወጣት አርቲስቶችን የሀገር ፍቅር ስሜት በመገንባትና በማዳበር በኩል የሚጫወተው የመልካም አርአያነት ሚና በቀላሉ መታየት የሌለበት ነው። በ18 ሀገሮች ከ40 በማያንሱ የዓለም ታላላቅ መዲናዎች ታዋቂና አነስተኛ ከተሞች የቀረቡትን ከ60 የማያንሱ የሀገረሰብ ሙዚቃና የኪነ ትርኢቶች በባህልና በቋንቋ ከኛ ጋር ምንም ግንኙነት የሌለው የዓለም ሕዝብ በታላቅ ደስታና አድናቆት ነበር የተቀበለው። በተለይ አርቲስት ጥላሁን ገሰሰ ትንፋሹን ሳይቆራርጥ አንድ የሙዚቃ ጣዕም ያለውን ዘፈን ለረጅም ጊዜ ይዞ የሚጓዘውን ልዩ ጥበቡን ያዳመጡት ሰዎች ሁሉ አድንቀውታል። አንዳንዶቹ ጥላሁን በአንድ ትንፋሽ የሚያንቆረቁረውን ሙዚቃ ከማድነቅ አልፈው በአገራችሁ ይህንን ጥበብ የሚያስተምር ትምህርት አለ እንዴ የሚል ጥያቄ አቅርበው የተፈጥሮ ችሎታ ነው ሲባሉ ማመን ያቃታቸውም ነበሩ። አያሌ ጋዜጦችና መጽሔቶች ስለ ኢትዮጵያውያኑ አርቲስቶች የተራቀቀ የዳንስና የዘፈን ጥበብ ሲያደንቁ የተስተዋሉትን ያህል በብዙ አካባቢ በኢትዮጵያውያኑም ታዳሚዎች በኩል ስሙ ተለይቶ የተጠራ ይደነቅ የነበረው የአርቲስት ጥላሁን ገሰሰ ስራ ነው። ለናሙና ያህል ስለ ጥላሁን ገሰሰ የጻፉትን ጋዜጦች ቀጥሎ በመጠኑ ልጥቀስ። ዘ አትላንታ ጆርናል ኤንድ ኮንስቲቱሽን የተባለው የአትላንታ ዕለታዊ ጋዜጣ የህዝብ ለህዝብ የሙዚቃ ትርኢት አትላንታ ላይ ከታየ በኋላ በማግስቱ ባወጣው ግምገማዊ ዘገባ የሚከተለውን አቅርቦ ነበር። በኢትዮጵያ ዳንስ ላይ የሚታየው አንድ ሁልጊዜ የሚከሰት ባህሪ በትከሻና በራስ የሚደረገው እጅግ ረቂቅ የሆነው የእንቅስቃሴ ጥበብ ነው።
የኢትዮጵያ ዳንሰኞች አንዳንድ ጊዜ በህብረት አንዳንድ ጊዜ ደግሞ በጥያቄና መልስ አይነት ሁኔታ በእግሮቻቸው ኮቴ ይናገራሉ። ትርጉሙ የኔ ነው። ጋዜጣው በተለይ ስለ አርቲስት ጥላሁን ገሰሰ ሲጽፍ የጥላሁን ዘፈን ከሹክሹክታ ጆሮው እስከሚሰለስል ጩኸት ድረስ ሊታጠፍና ሊዘረጋ የሚችል ሲሆን የዚህን አርቲስት የድምጽ ታላቅነት ወይም ሀብት መግለጽ የሚያስቸግር ነው ብሏል። ተወዳጅነቱንና በአርቲስትነት ሙያ ያለውን ደረጃ ሲገልጽ ደግሞ ኢትዮጵያዊው ፓቫሮቲ በማለት በዓለም እጅግ ከታወቀውና ከተደነቀው የኦፔራ ዘማሪ ወይም ድምጻዊ ከኢጣሊያው ፓቫሮቲ ጋር በማወዳደር ገልጾታል። ገጽ 59 ትርጉሜ ኔ። ሊብራሲዮን የተባለው የፈረንሳይ ዕለታዊ ብሔራዊ ጋዜጣ ደግሞ ስለ ህዝብ ለህዝብ ተልእኮ አድናቆቱን ከገለጸ በኋላ ከቡድኑ አባላት አንዳንድ ዝነኛ አርቲስቶችን ስም በማውሳት ከፈረንሳይ የስነ ጥበብ አፍቃሪዎች ጋር ኢትዮጵያውያኑን አርቲስቶች ሲያስተዋውቅ ጥላሁን የኢትዮጵያ መሪ ድምጻዊ አርቲስት ሲሆን መሐሙድ አህመድ ደግሞ ኮከብ አርቲስት ነው ካለ በኋላ ብዙነሽ በቀለን ደግሞ እጅግ ተወዳጅ የሆነችው ታላቋ ኢትዮጵያዊት የሴት አርቲስት ነች ሲል ገልጿታል። ታፍኜ አልሞትም ግርማ ብስራት በ1944 ዓ.ም ነው በሀገር ፍቅር ማህበር በድምጻዊነት የተቀጠርኩት። በየጊዜው ወደ ክፍለ ሀገር እንሄድ ነበር። የመጀመሪያው ጉዟችን ወደ ጅማ ነበር። እንዳጋጣሚ ወሊሶ ላይ ጥላሁንን አንድ ትምህርት ቤት እናገኘዋለን። ጊዜው ደግሞ 1946 ዓ.ም ነው። በጊዜው ጥላሁን የ14 ዓመት ገደማ ልጅ ነበር። ወደ አዲስ አበባ ውሰዱኝ ዘፈን እችላለሁ አለ። ኃላፊያችን የነበረው አቶ ኢዮኤል ዮሐንስ እስቲ ዝፈን አለው። የሰርግ ዘፈኖችን ዘፈነ። ድምጹ በጣም ቆንጆ ነበር። አቶ ኢዮኤልም ድምጽ ጥሩ ነው፣ አሁን የምንሄደው ግን ወደ ጅማ ነው፣ ከዚያ ስንመለስ እንወስዳለን አለው። የጅማውን ስራችንን ጨርሰን ወሊሶ ስንመለስ አጣ ነው። ለካስ ጥላሁን ቀደም ብሎ ወደ አዲስ አበባ መጥቷል። አዲስ አበባ ከተመለስን በኋላ ቆየት ብሎ ዶሮ ማነቂያ አካባቢ ከነበሩት አክስቱ ዘንድ አገኘ ነው። እዚሁ አክስቱ የሞቱት አሁን በቅርብ ነው። ቀጥሎም ሰዎች ወደ ሀገር ፍቅር ይዘውት መጡ። የሰዎቹን ስም አላስታውሰውም። ከአቶ ኢዮኤልና ከኛም ጋር ተገናኘ። ፍሬው ኃይሉም እዚህ ነበር። ጥላሁንና ፍሬው በ1946 ዓ.ም እዚሁ ሀገር ፍቅር ቅጥር ግቢ ውስጥ በአዳሪነት መኖር ጀመሩ። እስከ 1949 ዓ.ም ድረስ ሀገር ፍቅር ማህበር በድምጻዊነት ሲያገለግል ቆይቶ ክብር ዘበኛ ኦርኬስትራ ውስጥ ተቀጠረ። ከጥላሁን ጋር አንድ ላይ ነው ያደግነው። እኔም በ1944 ዓ.ም ስቀጠር የ14 ዓመት ልጅ ነበርኩ። እኔ ጥላሁንም በእድሜ የሚበልጠው 3 ዓመት ነው። ደጃችሁ ቤት ሰፈር እንደንስና እንዘፍን ነበር። ጥላሁን ትልቅ አስተሳሰብ ነበረው። ልጅ ሆኖ የሚያስበው ታዋቂና ትልቅ ዘፋኝ ለመሆን ነበር። ለምሳሌ በጊዜው በዓለም አቀፍ ደረጃ ታዋቂ እንደነበረው አሜሪካዊ ድምጻዊ እንደ ኤልቪስ ፕሪስሊ ለመታወቅ ከፍተኛ ጉጉትና ፍላጎት ነበረው። ጥላሁን አበልጄ ነው። የእኔን ሴት ልጅ ክርስትና ያነሳችው የእሱ ልጅ ነች። ሁለተኛዋን ባለቤቴን ያገባሁት በሰርግ ነው። ጥላሁን ሁለተኛ ሚዜ ነው። በ1949 ዓ.ም ወደ አስመራ ሄደን ትዕይንት በምናቀርብበት ጊዜ ህዝቡ ጥላሁንን በጣም ይወደው ነበር። እንዳጋጣሚ ስራችንን ከረን ላይ ሰርተን ወደ አቆርዳት ልንሄድ ስንል በጊዜው የነበሩት ሽፍቶች የነበርንባቸውን መኪናዎች አስቁመው ይዘርፉን ጀመር። የሽፍታው አለቃ ጥላሁንን ያየውና ይወደዋል። ከዚያም ሽፍቶቹን የዚህን ልጅ ዕቃ እንዳትነኩ ይላቸዋል። የሌሎቻችንን ሻንጣ ሰባብረው ንብረታችንን መዝረፍ ጀመሩ። በመሃሉ 60 ሺህ ብር የሚሆን የስራ ማስኬጃ ገንዘብ የያዘችውን የብረት ሻንጣ አወረደ። ጥላሁን ሻንጣዋን የኔ ዕቃ ነው አለ። ይህንንም ያለው ሻንጣዋ ገንዘብ የያዘች መሆኗን በማወቁ ነው። የሽፍታው አለቃ መልሱለት የሚል ትዕዛዝ በመስጠቱ ገንዘቡ ከዝርፊያ ዳነ። ገንዘቡ ቢዘረፍ ኖሮ ጉድ እንሆን ነበር። አንድ ወቅት ጥላሁን ገሰሰ ከክብር ዘበኛ ለመሰናበት በሚፈልግበት ጊዜ ነበር። ወደ አሜሪካ ለመሄድም ዝግጅት በማድረግ ላይ ነበር። ሚስቱ ብርሃኔ ትባል ነበር። ይህን መሰል ጥያቄ በማንሳቱ አለቆቹ ተቃወሙት። በዚህም ምክንያት 1 ወር ገደማ ታስሯል። ከእስር ቤት እንደወጣ ስራዬን አልሰራም አለ። ቀጥሎ ይታመምና አማኑኤል ሆስፒታል ይገባል። ሆስፒታል የገባው በብስጭት ምክንያት ነው። እኔ ቶማስ አበበ ይላቅ ኃይለማርያም ሆነን ለጥላሁን ገሰሰ የስንብት መጠየቂያ ደብዳቤ አዘጋጀንለት። ይህንኑ ደብዳቤ ለሻምበል ፍቅረ ስላሴ ወግደረስ አቀረበ። ከዚያም ከክብር ዘበኛ ሰራዊት እንዲሰናበት ፈቀዱለት። በራሱ ምርጫ መሰረት ጥላሁን ወደ ብሔራዊ ቲያትር እንዲዛወር ተደረገ። በኋላ ደግሞ አንገቱ ላይ ያን የመሰለ አደጋ ደረሰበት። አንዳንዶች ጥላሁን ራሱን ነው ያረደው ሲሉ እሰማለሁ። በመሰረቱ ጥላሁን በራሱ ሕይወት ላይ ይህን የመሰለ አደጋ ይፈጽማል የሚል እምነት የለኝም። ይህ በሌሎች የተፈጸመ እንጂ በራሱ ላይ የፈጸመው ድርጊት አይደለም የሚል ነው እምነቴ። ሆኖም ጥላሁን ራሱ ስለዚህ አንዳችም ነገር ነግሮን አያውቅም። ሆድ ይፍጀው ስትል ምን ማለት ነው እያልኩ ብዙ ጊዜ ጠይቀው ነበር። እሱን ግድ የለም ትደርስበታለህ ይለኝ ነበር እንጂ አንድ ተጨማሪ ነገር አልነገረኝም። ጥላሁን ገሰሰ በእውነቱ ትልቅ ሰው ነው። አስተዋይ ነው። ግን ለራሱ የማያውቅ ነው። ብልጠት የለውም። ራሱን
እንዲህ ላደርግ የሚል ሰው አይደለም። ካልተገፋፋ በስተቀር ጥላሁን ለራሱ ጥቅም ብሎ የሚያደርገው አንዳች ነገር አልነበረም። በ1953 ዓመተ ምህረት ወደ ሶቪየት ህብረት ሞስኮና ቻይና ሄደን ነበር። ሞስኮ ላይ ዝግጅታችንን ከማቅረባችን በፊት ማይክ ይዛችሁ እንደ አሜሪካኖቹ እንዳትወዘወዙ፣ የኮሚኒስት አገር ስለሆነ ቀጥ ብላችሁ መዝፈን ነው እንጂ ዳንስ እንዳታሳዩ የሚል መመሪያ ተሰጠን። በተለይ ይህ አሰራር በአብዛኛው ያተኮረው በጥላሁን እንቅስቃሴ ላይ ነበር። በመጀመሪያ ቀን ሞስኮ ከተማ የሚገኘው ቦልቮይ አዳራሽ ውስጥ ስንሰራ ጥላሁን በተሰጠው መመሪያ መሰረት አንዳችም እንቅስቃሴ ሳያደርግ እንደ ሐውልት ቀጥ ብሎ ዘፈነ። ዘፈኑን በዚህ መልክ ለተመልካቹ ካቀረበ በኋላ ቀፈፈው። እንዲያውም ያለቀሰ እንጂ የዘፈነ አልመሰለውም። ተመልካቹም ጭጭ ነው ያለው። ማታ ተሰባስበን ስናወራ እኔ ጥላሁን ነገ ወደ አገሬ ይመልሱኝ እንጂ ተገትሬ አልዘፍንም አለ። በማግስቱ ማታ ዘፈኑን ሲያቀርብ ኮቱን አወለቀና ወረወረ። ዳንሱ ቀለጠ። ተመልካቹ በደስታ ፈነጨ። ማታ አለቃችን የነበሩት ሰው ጥላሁንን ጠርተው ለምን እንዲያደረገ ሲሉት እኔ ታፍኛ አልሞትም፣ እንደ ጅብራ ቆሜ የምዘፍንበት አንዳችም ምክንያት የለም አላቸው። ቤተሰቡን በተመለከተም ጥላሁን ልጆቼን ያሳደግኳቸው እኔ ነኝ ብሎ ለመናገር አይችልም። ምክንያቱም ልጆቹ በሙሉ ያደጉት በእናቶቻቸው ነው። ጥላሁን ሻንጣውን ይዞ አንዷ ቤት ገባ። ሻንጣውን ይዞ ነው የሚወጣው። ይሄ የታወቀ ነው። ምናልባት ከልጆቹ ጋር ቅርበት የነበረው ከአስራት ጋር በነበረበት ጊዜ ነው። በመጠኑም ቢሆን ከአስራት የወለዳቸው ልጆቹን ለተወሰነ ጊዜም ቢሆን አሳድጌያለሁ ማለት ይችል ይሆናል። ከእናቱና ከአባቱ ጋር እንዳላደገ አውቃለሁ። እሱ ያደገው እኮ ከሴት አያቱ ጋር ነው። ምናልባት ለልጆቹ ፍቅር ያልነበረው ይህን በመሰለው አስተዳደጉ የተነሳ ሊሆን ይችላል። የጥላሁን ወላጅ አባት አቶ ገሰሰ ወልደ ኪዳን መሆናቸውን አውቃለሁ። አባትየው ከጥላሁን ጋር በመልክ ይመሳሰላሉ። እሳቸው ጠይም ቢሆኑም አቶ ገሰሰ ኃይሉ የሚባሉት የክርስትና አባቱ ናቸው። ጠበቃ ናቸው። ወሊሶ የሚኖሩ መሆናቸውን አውቃለሁ። ጥላሁን ከድምጻዊነቱ ሌላ ግጥምም ይደርስ ነበር። ብዙ ዜማዎች ደርሷል። አብዛኛውን ጊዜ ግጥሞቹን የሚደርሰው አብረን ጫት በምንቀምበት ጊዜ ነበር። ዜማም ይደርሳል። ጥላሁን ሌላ ችሎታም አለው። ለምሳሌ እኔ አንድ ዜማና ግጥም ደርሼ ለጥላሁን ብሰጠው ጥላሁን የሚዘፍነው ወይም የሚጫወተው እኔ እንደሰጠውት አድርጎ ሳይሆን ሐሳቡን ካገኘ በኋላ አሻሽሎ በተቻለ መጠን በጥሩ ሁኔታ ለመዝፈን ይሞክራል። ይህ የተፈጥሮ ችሎታውና እድሉ ነው ብዬ አምናለሁ። ጥላሁን የሚታየውና የሚሰራው መድረክ ላይ ከወጣ በኋላ ነው። ጥላሁን እኔ ጥላሁን ነኝ ከኔ ወዲያ ላሳር ብሎ የመንቀባረርና የመለጠጥ ባህሪ ያልነበረው ሰው ነው። እንዲያውም ራሱን ከሌሎች ዝቅ አድርጎ የሚያይ ሰው ነው። በጣም ጨዋና ሰው አክባሪ ነው። ጥላሁን ገሰሰ፣ መሐሙድ አህመድ፣ ታምራት ሞላ ጓደኛሞች ናቸው። ሁሉም ጥላሁንን በጣም ያከብሩታል፣ ይወዱታል። እርሱም በጣም ነው የሚወዳቸው። በእነሱ መሃል ክፉ ነገር ተነጋግረው አያውቁም እኔ እስከማውቃቸው ድረስ። በአንድ ወቅት ፍሬው ኃይሉ በጣም ታሞ ለምርመራ ወደ ሚኒልክ ሆስፒታል ሄደ። ዶክተሩ ከመረመሩት በኋላ የሚከተለውን አሉት። ፍሬው አድንሃለሁ፣ እንደነበርክ ትሆናለህ። ስለዚህ መጠጥ እንዳትጠጣ ቃል ትገባልኛለህ ወይ አሉት። ፍሬውም አዎን፣ አልኮል ላለመጠጣት ቃል ገባለሁ አለ። ቃል በገባው መሰረትም መጠጥ አቆመ። ሰውነቱም ደህና ሆነ። ትንሽ ከቆየ በኋላ ግን ፍሬው ባለቤቱን ዶክተሩ በምሳ ሰዓት አንዳንድ ቢራ ጠጣ ብለውኛል በማለት ከሚስቱ ጋር ጭቅጭቅ ጀመረ። እሷም አይሆንም አለች። ያም ሆኖ ግን ፍሬው አልኮል ወደ መጠጣቱ ተመለሰ። ለዶክተሩ የገባውን ቃልም አፈረሰ። አንድ ቀን እኔ ጥላሁንና ፍሬው አቶ ኃይሉ መጠጥ ቤት እንጠጣ በነበረበት ወቅት ፍሬው መጠጥ አቁሜያለሁ እያለ ጅን በሚሪንዳ እያደባለቀ ይጠጣ ነበር። ፍሬው መጠጡን ባንኮኒው ላይ በመተው ወደ መታጠቢያ ቤት ሄደ። ጥላሁን ፍሬው የሚጠጣውን ሚሪንዳ ሲቀምስ ጅን የተቀላቀለበት መሆኑን ይረዳል። በሁኔታው በጣም ተናደደ። ፍሬው ከሄደበት ሲመለስ ጥላሁን ፊቱን ወደ ጠጮች መልሶ በማጨብጨብ አንድ ጊዜ አድምጡኝ አለ። ጠጮቹ ምን ተፈጠረ ብለው ሲጠይቁት ጥላሁን የሚቀጥለውን ተናገረ። ፍሬው ኃይሉ ጓደኛዬ፣ አብሮ አደግ ወንድሜ ነው። እኔ የምፈልገው የእርሱን መኖር እንጂ መሞት አይደለም። እርሱ ግን መኖር አልፈልግም ልሙት ብሎ ስለወሰነ ከናንተ ፊት ቃል ገባለሁ፣ ሲሞት ሐውልቱን እኔ አሰራለታለሁ አለ። ከዚያ በኋላ ፍሬው ብዙም አልቆየም ሞተ። ጥላሁንም በገባው ቃል መሰረት ሐውልቱን በእብነ በረድ አሰራለት። የጥላሁን ኑሮ ፈተና ነበር። ግርማ ነጋሽ እንደ ጥላሁን ገሰሰ ባይሆንም ለሙያው ጥቂት አስተዋጽኦ አለኝ። ወደ ድምጻዊነት ሙያ ለመግባት መነሻዬ ጥላሁን ገሰሰ ነው። ከጥላሁን ጋር የተዋወቅነው ፊት በር አሁን ሼራተን ሆቴል በሚገኝበት አካባቢ ነው። ከፊት በር መግቢያው ላይ ወደ ቄራ የሚወስድ መንገድ አለ። ከዚያ ገባ ብሎ ፖሊስ ገራዥ፣ ከዚያ ጀርባ በነበረው ሰፈር ጥላሁን ገሰሰ ከሴት አያቱ ጋር ይኖር ነበር። እናቱም ከሴት አያቱ ቤት ፊት ለፊት የነበረች ቤት ውስጥ የጠጅ ንግድ ሞክረው ነበር፣ ግን አልተሳካላቸውም። በዚህ ሁኔታ ነው ጥላሁንና እኔ የተዋወቅ ነው። እኛ ለመዝፈን
ህዝብ ፊት ከመቅረባችን በፊት በቅድሚያ ሙከራ እናደርግ ነበር። ከጓደኞቼ እንደነ አባይ በለጠ፣ አርከይ ተስፋዬና ከሌሎችም ከሴት ጓደኞቻችን ጋር ሆነን ሰፈራችን ከነበረች አንዲት መስክ ላይ እንጨፍራለን። ይህን የምናደርገው ፋሲካ ወይም አዲስ ዓመት በሚከበርበት ጊዜ ነው። ጥላሁንን ያወቅነው በዚያን ሰዓት ነው። ጥላሁን ብዙ ጊዜ እየመጣ ያየናል፣ እናየዋለን። የሚያቀራርበን ሌላ ነገር አልነበረም። ዘፈናችንን ያዳምጣል፣ ይመለከታል። አይቶ አይቶ አንድ ቀን ራሱ ማንጎራጎር ጀመረ። እሱ ሲያንጎራጉር ከበሮውም ጭብጨባውም ቆመ። እንዲህ ያደረግነው በድንጋጤ ነው። በሱ ድምጽና በእኛ ድምጽ መካከል ከፍ ያለ ርቀት ነበር። ከርሱ የሚወጣው አስገራሚ ድምጽ ነው። ከዚያ በኋላ ጥላሁን ራሱን አስተዋወቀን። ቀደም ብሎ እናየዋለን እንጂ ጥላሁን መሆኑን አናውቅም። ማን የሚል ጥያቄ ስናቀርብ ጥላሁን ገሰሰ እባላለሁ አለ። ኡኡታ አልቻልኩም፣ ትዝ አለኝ የጥንቱ በራዲዮ የምትሰሟቸው ዘፈኖች ሁሉ የኔ ናቸው ይለናል። ጥላሁን በከፍተኛ ደረጃ ላይ ቢገኝም ከኛ ጋር መጫወቱን አልተወም። በእብሪት አልተወጠረም። በየዓመት በዓሉ እዚያው ሰፈራችን ከኛ ጋር ይዘፍናል። በነገራችን ላይ ጃን ሜዳም ለጥምቀት በዓል እንሄድ ነበር። እዚያም ጥላሁን እኛን መስሎ ይዘፍን ነበር። በዚያ አኳኋን የሙዚቃ እውቀታችን እየዳበረ ሄደ። ከኛ ጋር ከሚጫወቱት ወጣት ሴቶች መካከል ፈለቀች ማሞ የምትባል ነበረች። እሷም በጊዜው ኮተኔ ትሰራ ነበር። ጉምድምድ ያለች ደማም ነበረች። ጥላሁን ከፈለቀች ጋር ይቀራረባል። መለማመድ ይጀምሩና በኋላ ተፋቀሩ። ጥላሁን እሷኑ ተከትሎ ወደ ቄራ አካባቢ እንደገባ አስታውሳለሁ። በነገራችን ላይ ጥላሁን የፍቅር ሰው ነው። ፍቅራቸው እየጠነከረ ሲሄድ ወደ ጋብቻ ደረሱ። ያኔ የወር ደሞዙ ከ50 ብር የሚበልጥ አይመስለኝም። ሆኖም እንደሚደጎም እንሰሳ ነበር። ጀነራል መንግስቱ ነዋይ ይወዱት ስለነበር ብዙ ነገር ያደርጉለታል የሚል ወሬ እንሰማ ነበር። ከማግባቱ አንድ ወር በፊት አንድ ቤት በወር 50 ብር ተከራየ። እዚያ ቤት ውስጥ በጊዜ ገብተን ስንጨፍር ይነጋ ነበር። በዚህ አይነት የሰርጉ ጊዜ ደረሰ። በሰርጉ ዕለት የክብር ዘበኛ ባልደረባ አባላት ማለትም ተዘራ ኃይለ ሚካኤል፣ ተፈራ ካሳ፣ እስጢፋኖስ፣ እነሸዋንዳኝ ሁሉ ባሉበት በጂፕ ታጅቦ የሰርጉ ስነ ስርዓት ተፈጸመ። እኔ እስከማውቀው ድረስ የመጀመሪያዋ ሚስቱ ፈለቀች ማሞ ነች። ከተፋቱ ወዲህ ግን አድራሻዋን አላውቅም። አንድ የኤምባሲ ሹፌር አግብታ ልጆች ወልዳለች የሚል ወሬ እንሰማ ነበር። ጥላሁንን ሴቶች አፍ አውጥተው ያስቸግሩታል። እንዲህ ሲያስቸግሩት ፈለቀች ፍቅሯን የሚሻማ ሰው ሲመጣ አኩርፋ የወጣች ይመስለኛል። ጥላሁን ከፈለቀች ጋር የተጋባው ወደ 1950 ወይም 1951 አካባቢ ይመስለኛል። ከፈለቀች ጋር ከተጋባ በኋላ 5 ኪሎ አካባቢ የሚገኝ ሰፈር ተከራይቶ ነበር። ከዚያ በኋላ ፈለቀች ጥላሁን አስቀይሟት ወደ እናቷ መመለሷን አውቃለሁ። እንግዲህ ከዚያ በኋላ ነው ወደ አስራቴ የሄደው። አስራቴን የማውቃት ካገባት በኋላ ነው። ከአስራቴ ጋር የተዋወቁት በእሳቱ ተሰማ አማካይነት ነው። በዚያን ወቅት ጥላሁን ገሰሰ ከአስራቴ ጋር ተጫጭቶ ወደ ሩቅ ምስራቅ ሄዶ ሲመለስ ከሌሎች ባልደረቦቹ ጋር ሆኖ ጋብቻውን ሲፈጽም በአጋጣሚ ሰርግ አልተጠራውም። እኔ ጥላሁን ቤት የሄድኩት አስራቴ ልጅ ወልዳ በነበረበት ወቅት ነው። እስከማውቀው ድረስ ጥላሁን ክፉ ሰው አይደለም፣ ግን የሚጎትተው ስለሚበዛ ቁም ነገር ለመስራት የታደለ አይመስለኝም። አሁን ለምሳሌ ከኔ ጋር ቀጠሮ ቢይዝ በቀጠሮ ሰዓት አይገኝም። እዚያው አካባቢ ሌላ ሰው ካገኘ ያንተን ቀጠሮ አያከብርም። ይህን የሚያደርገው ወዶ ሳይሆን የሚወደው ሰው ፍቅር መብዛት ነው፣ የአድናቂው መብዛት ነው። ጥላሁን ሁሉንም ላለማስቀየም የሚፈጽመው ነገር ብኩን ያደረገው ይመስለኛል። ጥላሁንን ሴቶች አፍ አውጥተው ብር እንስጥ እያሉ ያስቸግሩት ነበር። በዚህም ምክንያት ጥላሁን ፈተና ውስጥ ነበር። የጥላሁን ኑሮ ፈተና ነበር ማለት ይቻላል። ያን መልክ፣ ያን ድምጽ፣ ያን ቁመና ይዞ ሴቶች ያስቸግሩት እንደነበር እኔ ምስክር ነኝ። ጥላሁን ለሰው ጉዳይ ውስጥ አይገባም። ዝም ብሎ አፉ እንዳመጣለት የሚናገር ሰው አይደለም። ስለ ሰው ከተነሳ ምንም አይነት መልስ አይሰጥም፣ ዝም ነው የሚለው። ይህ የተለየ ባህሪው ነው። የሚጠጣው በጥንቃቄ ነው። ክፍት የሆነ ነገር አይጠጣም። ቢራ የሚጠጣው ራሱ ከፍቶ ነው። ጥላሁን ጠብ አይወድም። እንደ ሰው ይቆጣል፣ ወዲያው ይበርዳል። ከሰው ጋር ሲደባደብ አይቼም ሰምቼም አላውቅም። ወደ ሙዚቀኝነት ሙያ እንድገባ ያደረገኝ የእሱ ሁኔታ፣ የእሱ ጥሩ ድምጽ ነው። ጥላሁን ትልቅነቱና ታዋቂነቱ እያለ ወደ ታች ወርዶ በዚህ ሙያ የሚመጥኑትን ሁሉ በጥሩ መልክ ይቀበል ነበር። በራሱ የሚተማመን ሰው ነበር። እገሌ አልፎኝ ሄዶ ይበልጠኛል የሚል አስተሳሰብ ጨርሶ አልነበረውም። ጥላሁን ትልቅ ሙያተኛ ነበር። ክብር ዘበኛ ኦርኬስትራ ጥላሁንን ፈጠረው። ጥላሁንም ክብር ዘበኛን ፈጠረው። ዘመድ ገብረ አምላክ ማየት የተሳነው የቀድሞ ሬምቦ ባንድ አባል አርቲስት ዶክተር ጥላሁን አካል ጉዳተኞች በህብረተሰቡ ውስጥ ተገቢውን ተሳትፎ እንዲኖረን ያልተቆጠበ ድጋፍና ትብብር አድርጎልናል። አርቲስት ጥላሁን
በሬምቦ ባንድ አባላት ጥረትና በተገኙ አመርቂ ውጤቶች እምነትና አድናቆትም ነበረው። ጥላሁን በሬምቦ ባንድ አጃቢነት የተወሰኑ ዘፈኖችን አቀንቅኗል። ሁሉም ከተጠበቀው በላይ የተዋጣላቸው ነበሩ። ሁሉም የጥላሁን ዘፈኖች በፊሊፕስ ኢትዮጵያ ኩባንያ አማካይነት በሸክላ ተቀርጸው ነበር። ጥላሁን ከሬምቦ ባንድ ጋር ተቀናይቶ ካቀነቀናቸው ዘፈኖች መካከል ጤንነቴና አልተግባባንም የተባሉት ታግተው ለሕዝብ ጆሮ ሳይደርሱ ቀርተዋል። የሌሎቹ ዘፈኖች ሸክላዎች በሙሉ ተሸጠው ደና ገንዘብ ተገኝቶባቸዋል። ይሁንና ከዚያ የሸክላ ሽያጭ ገንዘብ ጥላሁን 5 ሳንቲም እንኳን ከድርሻው አልወሰደም። የእርሱን ድርሻ በሙሉ የሬምቦ ባንድ ይጠናከርበት በማለት ለግሶናል። ጥላሁን አካል ጉዳተኞች በራሳቸው የሚተማመኑ ዜጎች እንዲሆኑ በገንዘብ ብቻ ሳይሆንም በምክርም ጭምር ነበር የሚረዳል። ጥላሁን እጅግ ውብ የሆነ ድምጽ ነበረው። ከዚህም በላይ ውብ የሆነውን ድምጹን ከዘፈኖቹ ግጥሞች ጋር ለማስማማት የፈጠራ ችሎታውን ሲያክልባቸው፣ ሲያጎናቸው፣ ሲያጦዛቸውና ሲስባቸው ከድምጹና ከግጥሞቹ ጋር ህብር ሲፈጥርላቸው በሙያው አቻም የለ አድርጎታል። ጥላሁን በአገር ፍቅር ማህበር የኔ ውብ አይናማን በታዳጊ ወጣትነት ዘመኑ ዘፍኖ የጀመረውን ሙያውን እስከ አረጋዊነት እድሜው እያለዘበ ገንብቶታል። ቀደም ሲል እንደተጠቀሰው በራሱ የፈጠራ ችሎታ ዘፈኖቹን ሁሉ ጆሮ ገብ አድርጓቸዋል። ጥላሁን ተፈጥሯዊ የድምጻዊነት ጸጋ የታደለ መሆኑ ግልጽ ነው። ይህ ተፈጥሯዊ ጸጋው ዳብሮ የወጣው በክብር ዘበኛ ኦርኬስትራ መሆኑን እንገነዘባለን። በሌላ አባባል የክብር ዘበኛ ኦርኬስትራ ጥላሁን በመቅረጽ ባለውለታ ነው። በአንጻሩም ጥላሁን ፈጣሪውን የክብር ዘበኛ ኦርኬስትራን መልሶ እንደፈጠረው በድፍረት መናገር ይቻላል። አዎ ያለ ጥላሁን ገሰሰ የክብር ዘበኛን ኦርኬስትራ ማሰብ ያስቸግራል። ስለ ጥላሁን በአድናቆት የሚናገሩ አንዳንድ ሰዎች ጥላሁን ከክብር ዘበኛ ኦርኬስትራ ከወጣ ይከስማል የሚል የተሳሳተ መሆኑን ጥላሁን ከክብር ዘበኛ ኦርኬስትራ ውጪ ከብሔራዊ ቲያትር ኦርኬስትራና ከሌሎችም የሙዚቃ ባንዶች ለምሳሌ እንደ ሬምቦ ካሉት ጋር ዘፍኖ ታይቷል። ከሌሎቹ ባንዶች ጋር ባቀነቀናቸው ዘፈኖችም ተደንቋል፣ ይበል ይበል ተብሎለታል። ትውስታዎቼ ንጉሴ ታደሰ። ነፍስ ካወቅኩ በኋላ በቤተሰቤ ደረጃ ጥላሁን ገሰሰ እንዲዘፈነ ይባል የነበረው አባባል ዛሬም ድረስ በአእምሮ ውስጥ ተቀርጾ ቀርቷል። ለምሳሌ እናቴ እረ ምን ይሻለኛል አለ ጥላሁን ገሰሰ ትል ነበር። ጎረቤቶቻችን ክቡር ዘበኞች ነበሩ። ማታ ማታ አረቄ ይገዙና እኛ ቤት ቁጭ ብለው ራዲዮው ውታን አልቻልኩምን ትዝ አለኝ የጥንቱ የተሰኙትን የጥላሁንን ዘፈኖች ሲያቀርብ በከፍተኛ ስሜት ይከታተሉ ነበር። ነፍስ ማወቅ ሲጀምር ደግሞ የጥላሁንን ዘፈኖች በጥልቅ ስሜት ተመስጬ በሬዲዮ ማዳመጥ ጀመርኩኝ። በዚያን ወቅት የማውቀው ጥላሁንን ሳይሆን ዘፈኖቹን ነበር። ከዘፈኖቹ መካከል በተለይ አይኔ ሁል ጊዜ ይሳሳልሻል፣ በመውደድ አስረሽኝ ትዝ ከሚሉኝ መካከል ጥቂቶቹ ናቸው። ጧት ጧት እማርበት ወደ ነበረበት የተፈሪ መኮንን ትምህርት ቤት በሚሄድበት ጊዜ ጥላሁን ገሰሰ የት አካባቢ ነው ያለው? እርሱን አይቼ ነው የሚሄደው እያልኩኝ በወቅቱ 3ኛ ወረዳ ፍርድ ቤት አካባቢ እቆም ነበር። ጥላሁን መጥቶ ወደ ስራ መግባቱን ሳይ ነው ወደ ትምህርት ቤት የሚሄደው። በጊዜው በእግሩ ነበር የሚሄደው። ከዚያ በመኪና መሄድ ሲጀምር መኪናውን ቆማ ካየዋት ጥላሁን ገሰሰ ስራ መግባቱን አረጋግጬ ነበር ወደ ትምህርት ቤት የሚሄደው። ሁልጊዜ እሱን ወይም መኪናውን ካላየው ስለማልሄድ ከትምህርት ቤት ከሚያረፍዱ ተማሪዎች መካከል አንዱ ነበርኩ። ዘፈኑን በሬዲዮ ስሰማ ግጥሙን እጽፋለሁ። ግጥሞቹን ደጋግሜ ሳነብ ደግሞ ከፍተኛ ትምህርት የሚሰጡ ሆነው አገኛቸዋለሁ። በዚህ ሁኔታ የጥላሁን የዘፈን ግጥሞችን ለማጠራቀም ችያለሁ። ጥላሁን በቲያትር ቤቱ ዘፈን በሚያቀርብበት ጊዜም የማየት እድሉ ነበረኝ። ተመልካቹ እየተንጫጫና እያጨበጨበ ጥላሁንን ሲያደንቅ እኔም ቀጥ ብዬ ቆሜ አድናቆቴን እገልጽለት ነበር። ጥላሁን ገሰሰ በሰውነቱ እንቅስቃሴ የሚያነጋግረኝ ይመስለኝ ነበር። ስራ ይዤ ወደ ሐረር ከተዘዋወርኩ በኋላ ግን ጥላሁንን የማየት እድል አልነበረኝም። ያም ሆኖ ግን ስለ ጥላሁን የተጻፉ መጽሔቶችን አነባለሁ፣ ፋይልም አድርጋቸው ነበር። በማስታወሻ ደብተሬ ውስጥ የጥላሁንን ፎቶ እለጣጥፋለሁ። ጠዋት ጠዋትም ፎቶን አያለሁ። የጥላሁንን ፎቶግራፎች በተለያየ ወቅት ሰብስቤያለሁ፣ በመሰብሰብም ላይ እገኛለሁ። በካሴት ላይ የሚገኙትንም ጭምር ፎቶዎቹን በአልበም አደራጅቻለሁ። አሁን ከ100 በላይ የሚሆኑ የጥላሁን ፎቶግራፎች በእጄ ይገኛሉ። ፎቶግራፎቹን የምሰበስበው የገንዘብ ወጪ በማድረግም ጭምር ነው። ጥላሁንን በግንባር ያገኘሁት በ1993 ዓመተ ምህረት የ60ኛ ዓመት ልደቱ በተከበረበት ወቅት ነበር። የዚያን ጊዜ ስለ ጥላሁን ያሉኝን ዶክሜንቶች በሙሉ ይዤ ከሐረር ወደ አዲስ አበባ መጣሁ። በሸክላ የወጡ ዘፈኖቹን ለብቻ፣ በሪል የተቀረጹትን ዘፈኖቹን እንዲሁ እንደ ቅደም ተከተላቸው አደራጅቼ ይዤ መጣሁ።
ሌሎቹን የዘፈኖቹን ግጥሞችንም ሰብስቤ አመጣው። ጥላሁን ሁሉንም ዘፈኖች ካየ በኋላ እንዴት ነው ይህን ነገር የምትረከበኝ ስለው አሁን ልረከብ አልችልም፣ ይጠፋል። እኔ እስከዛሬ የዘፈንኩበት ካሴት እቤት የለም። ልጆቼ በታትነውታል። ሁኔታዎች ተመቻችተው እኔ ስጠኝ እስከምልህ አንተ ዘንድ አስቀምጠው በማለት ሁሉንም ጭኜ ወደ ሐረር ተመለስኩኝ። በሙዚቃችን ላይ ትልቅ አሻራ ጥሎ አልፏል ሙላቱ አስታጥቄ። ጥላሁን ገሰሰ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቁ ሚና የተጫወተ ለኢትዮጵያ ድምጻውያን ትልቅ ፈር የከፈተና ብዙ ድምጻውያንን ያፈራ ታላቅ ባለሙያ ነው። ጥላሁን አንዱ የሚያስደንቅና የሚያኮራ ስራው ያዘፋፈኑ ስልትና ቅላጼው ፍጹም ራሱን የሆነና የማንንም ዘዴ ያልወሰደ፣ በዚህም የተነሳ ልዩ ድምጻዊ ሊባል የሚችል ባለሙያ ነው። እኔም ከርሱ ጋር የሰራዋቸውን ስራዎችንና ሙከራዎችን አንድ ደረጃ ከፍ አድርጎታል። ጥላሁን ጥሩ ወንድሜ፣ ለዘላለም በሙያው የማከብረው ሲሆን በአገራችን የሙዚቃ ታሪክ ላይም አንድ ትልቅ አሻራ ጥሎ ያለፈ ባለሙያ ነው። መሳሪያ አስተኳሹ ባለሙያ ሀጎስ ገብረ ሕይወት በ1970 ዓመተ ምህረት በድሬዳዋ ስታዲየም ላይ ጋሼ ጥላሁን ይዘፍን ነበር። በዘፈኑ ስሜቴን መቆጣጠር ተስኖኝ የጠላትን አየር ጥቃት ለመከላከል የተሰጠኝን M37 አየር መቃወሚያ አውቶማቲክ መሳሪያ ወደ ሰማይ ስተኩስ አካባቢው በድንጋጤ ተደበላለቀና የሙዚቃ ትርኢቱ እንዲቆም ተደረገ። ሁኔታው ሲጣራ ድርጊቱን የፈጸምኩት እኔ መሆኔ ተረጋግጦ በቁጥጥር ስር ዋልኩኝ። ድርጊቱን በስሜት ስህተት የፈጸምኩ መሆኑን ጋሼ ጥላሁን ሲሰማ ተኳሹን አሳዩኝ ብሎ በቁም እስር ካለውበት ቦታ አስጠርቶ ከተዋወቀኝ በኋላ የእጅ ሰዓቱን ሸለመኝ። በሁኔታው ሁለታችንም ተላቀስን። ይህ ልጅ በወራሪው የዚያድ ባሬ ጦር ላይ ድልን ይጎናጸፋል፣ እንዳታስሩት ብሎ አለቆቼን በማግባባት ከቁም እስር እንድፈታ አድርጎኛል። ያለውም አልቀረም። ግዙፉን ወራሪ ጠላት መክቶ ወደ ማጥቃት ተሸጋገርን። የዚያድ ባሬን ጦር አከርካሪ ሰብረን በመጠራረግ ሉዓላዊነታችንን በድል አጠናቀን በካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ እንዲውለበለብ መደረጉ ሕያው ምስክር ነው። እኔም በወቅቱ በፈጸምኩት የጀግንነት ስራ ወደ ሙዚቃ ትምህርት እንድገባ እድል ላገኝ ችያለሁ። ጋሽ ጥላሁን በ1970 ዓመተ ምህረት ድሬዳዋ ስታዲየም ውስጥ ከብዙነሽ በቀለና ከሌሎች ድምጻውያን ጋር ተገናኝቶ በቁምጣ ሱሪ ባዶ እግሩን ጋሻ ጦርና ጎራዴ ይዞ ግንባሩ ላይ የኢትዮጵያን ሰንደቅ ዓላማ አስሮ አጥንት የሚከስከስ ደም የሚፍሰስላት እያለ በመድረኩ ላይ እንዳንበሳ ሲንጎማለል የተመለከተ ኢትዮጵያዊ እንኳን አየር መቃወሚያ አልነበረን እንጂ ሚሳኤል ያስተኩስ ነበር። ወደ ሙዚቃ ሙያ ከገባው በኋላ ግን ልዩ የሆነ ቤተሰባዊ ቅርበት ስለነበረን በድንገት ከዚህ ዓለም በሞት ሲለየን በግል የተሰማኝ መሪር ሐዘን ለመግለጽ ቃላት አላገኝም። ጥላሁን በሰዎች ልብ ውስጥ የሚኖር ታምራት ሞላ። ጥላሁን በኢትዮጵያና በመላው ዓለም የሚታወቅና በሰዎች ልብ ውስጥ የሚኖር ገናና የጥበብ ሰው ነው። ስለሆነም በስራው እንደ ኢትዮጵያ ሰንደቅ ዓላማ ሲውለበለብ ይኖራል። አብዛኛው ኢትዮጵያዊ ዘፋኝ እንዴት ዘፋኝ ሆንክ ተብሎ ቢጠየቅ የሚሰጠው መልስ ዘፋኝ ሆንኩት ጥላሁንን ስለምወደው ነው የሚል ይሆናል። የኢትዮጵያ የሙዚቃ እድገት ከፍ ያደረገና በርካታ ድምጻውያንን ያፈራ ድንቅ የኪነ ጥበብ ሰው ነበር። ጥላሁን የሰው ወዳጅ ብቻ ሳይሆን የእግዚአብሔርም ጭምር ነው። የጥላሁን ህልፈት ውሸት ይመስለኛል። ሰው በሰው የሚለወጥ ቢሆን ኖሮ እያንዳንዱ የጥላሁን አፍቃሪና ወዳጁ ከእድሜው እየቀነሰ በሰጠው ነበር። መቼስ ምን ይደረግ፣ በሞት ቢለይም ይወዳት ወደ ነበረችው ሀገሩ በመመለስና ሁልጊዜ በመንፈሱ ከማይለየው ህዝብ መካከል በማረፉ ምኞቱ ሰምሮለታል። የሚፈጸም ሁሉ በእግዚአብሔር ፈቃድ ነውና ነፍሱን ይማረው እላለሁ። በክብር እየኖረ መሪ ዝና ስሙን ሳያስጠቃ አይቼ አላውቅም ነበር ለክብር ሞት ሲበቃ። ምኞቴ ነበር ለማየት የህዝብ የሆነ ታላቅ ሰው አገሩን ያላስደፈረ እምነት ጽናት ያላነሰው። ምኞቴ ነበር ለማየት ህዝባዊ ጀግና ህዝባዊ ሰው ቋሚ ስራው ያስከበረው በጎ ስራው ያሳወቀው ማንነቱን ያልጣለ የወገን ፍቅር ያራቀው በኩራት ልጄ እያለች ኢትዮጵያ የምትመረቀው። እመኝ ነበር እጓጓ ነበር እና ድንቅ ነውና ስራው የአምላክ ብያኔ መልእክቱ የመሪን ክብር አሳየኝ በጥላሁን ሞት ባልፈቱ። ትርጉሙ ምን እንደሆነ በህዝብ መወደድ መፈቀር በጥላሁን ሞት አየሁት በሽኝቱ ሲመሰከር። ኢትዮጵያን በልቡ እንደጻፈ ወገኑን በውስጡ እንዳቀፈ ለአገሩ እንደዘመረ ታሪኩን እንደዘከረ
ስለ ፍቅር እንደጮኸ ስለ አንድነት እንዳዜመ ሕዝብን በሞቱ አንድ አድርጎ ተልእኮን ፈጸመ። ይገርማል። ስጦታው አልበቃ ብሎት በቁሙ ያበረከተው በሞቱም ታሪክ አሳየን ወገኑ ሲሰናበተው። ናፍቆኝ የነበረውን የተወዳጅ መሪን ጸጋ ጥላሁን በሞቱ አሳየኝ የሕይወት ምዕራፉ ሲዘጋ። ግን ለምንድን ነው የጥላሁን ሞት አንገብግቦት ሕዝብ ያዘነው ያለቀሰው? በክፉ ሐዘን የተዋጠው ከሕፃን እስከ አዋቂ በመሪር እምባ የተራጨው ለምንድን ነው ብሎ የሚጠይቅ ካለ የሕዝብ ስሜት ያስገረመው መወደዱ መፈቀሩ ያስደመመው ያስደነቀው ሚስጥሩ ሌላ አይደለም። የጥላሁን ሁለመና ኢትዮጵያ ስለሆነች ነው። የጥላሁን ማንነት፣ የጥላሁን ትልቅነት የጥላሁን ማንነት፣ የጥላሁን ትልቅነት፣ የጥላሁን ጀግንነት፣ የጥላሁን መሪነት ኢትዮጵያን ማክበሩ ነው። ስለ ኢትዮጵያ መመስከሩ፣ ስለ አንድነት ነፃነቷ እያዜመ መናገሩ፣ መሪን ለተጠማ ትውልድ አንደበት መሆን መቻሉ ያ ነው የጥላሁን ቅርስ የሕዝብ ሰው መባሉ። ስለ እውነት መቆሙ ነው ለወገኑ መቆርቆሩ፣ ስለ ፍትሕ እየጮኸ ፍቅርና ሰላም ማብሰሩ። ስላወደሳት ነው ኢትዮጵያን ማንነቷን በማግነኑ በህልፈቱ ተንገብግቦ ያለቀሰለት ወገኑ። በዜማና በቅላጼው በአስደናቂ ድምፁ ውበት በማይሞቱ ዘፈኖቹ ቁም ነገርና ጥልቀት ብቻ አይደለም ጥላሁን ሕዝብ ልብ ውስጥ መግባቱ አገሩና ወገኑ ስለሆኑ እንጂ ሕይወቱ ሌላ ምስጢር የለውም። ይኸው ነው ሰበብ ምክንያቱ አገር በጥላሁን ሞት ማዘኗ፣ ሕዝብም ማልቀሱ ማንባቱ። ትውልድን እንዳነጸ ኢትዮጵያዊነትን አስቀድሞ ሲለየንም ክብርን ሰጠን ተስፋችንን አለምልሞ። ይገርማል። ጥላሁን ገሰሰ የኪነት ሰው ድምፃዊ ነበር በሕይወቱ። የመሪን ክብር አሳየን መሪ ሆኖልን በሞቱ። የመሪን ወግ አካፈለን መሪ ሆኖልን በህልፈቱ። ይገርማል።